በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ቆያችሁ ውድ የተቋም ቤተሰቦቻችን፣ እንደምን ሰነበታችሁ? ዛሬ በተለየ በአዲስ እንግዳ ተገናኝተናል። የዛሬው እንግዳችን ናትናኤል ይባላል። እንደ ከዚህ በፊቱም አይደለም ኤክስፒሪየንሳችን። ዛሬ ሁሉም ሰው ኢሹ ከሚያደርገው ነገር ጋር ኤአይን ልናወራ፣ በዚህ ዙሪያ ደግሞ የካበተ እውቀት ካለው እንግዳ ጋር ተገናኝተናል። የሮቦክስ ሮቦቲክስ መስራች እና ነው የሚባላል ሲኦ ኢን ፋውንደር ምንድነው በአማርኛ መስራችና ባለቤት ጋር ተገናኝተናል። ጥሩ ቆይታ እንደሚኖረን ተስፋ እናደርጋለን። ሰብስክራይብ እያደረጋችሁ እንድትከታተሉ እንጠይቃለን። እንኳን ደህና መጣህ ናቲ። እንኳን ደህና ቆያችሁ። እንዴት ነህ? እግዚአብሔር ይመስገን። እግዚአብሔር ይመስገን። እንግዲህ በተቋም ዩቲዩባችን ላይ በህይወተ ወራዞች ፖድካስታችን ላይ በብዛት የምንጋብዛቸውን እንግዶች የሰንበት ትምህርት ቤት ባግራውንድ እንዲኖራቸው እና እንዴት ነበር አገባቡ እንዴት ነበር ከማለት እንጀምራለን እና ናቲንም እንደዛ እንበል። እሺ መጀመሪያ ራሴን ላስተዋውቅ። እሺ ናትናኤል ባይል እባላለሁ። የሮቦክስ ሮቦቲክስ እና ኤአይ ሴንተር መስራችና ባለቤት ነኝ። ሮቦክስ ሞር ወጣቶች ላይ ሮቦቲክስ፣ አርቲፊሻል ኢንተለጀንስ እና ቴክኖሎጂ ላይ ወጣቶች እንዲሰሩ የሚረዳ የሚያግዝ ድርጅት ነው። ወደ ሰንበት ትምህርት ቤት ጆይን ያደረኩት ልጅ እያለሁ ነው። በእርግጥ እኔ አሁን እድሜ ራሱ ትዝ አይለኝም በደንብ፣ በጣም ልጅ እያለሁ አዲግራት ደብረ መድኃኒት ሰንበት ትምህርት ቤት ማለት ነው። ፕሮባብሊ 2ኛ 3ኛ ክፍል ማለት ነው። ከዛ በኋላ ወደ መቀለ ሙቭ አድርገን መቀለ ደግሞ ቅዱስ ሚካኤል ሞሞና አዲስ እንደሆነ ቤተክርስቲያን አገለገልኩኝ። ከዛ ተመልሰው እዛው ራሱ ሆነው ወደ ማርያም ቤተክርስቲያን ዳግማዊ አክሱም ቅድስት ማርያም ቤተክርስቲያን ማለት ነው ያሳለፍኩት የሰንበት ትምህርት ቤት ህይወቴ ነው ማለት ነው። እና እኔ ሰንበት ትምህርት ቤት ጆይን ያደረኩት ያው በጓደኞቼ ይመስለኛል። በደንብ ትዝ የሚለኝ የተወሰኑ ነገሮች እነዚህ ናቸው። የሆነ ታይም የሆነ ጊዜ ላይ ግን ራሴ ሰንበት ትምህርት ቤት ላይ ያገኘሁት ልጅ እያለሁ፣ ከዛ በኋላ እያሳደግኩት ያው እዛ ላይ የሰራው እስከ ግቢ ጉባኤ ድረስ ማለት ነው። የተማርኩት አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ነው። ቅድስት አርሴማ ቤተክርስቲያን በግቢ ጉባኤ ላይ ሳገለግል ነበር በልማት ክፍል። ልማት ጥሩ ነው። ብዙ ሰንበት ትምህርት ቤቶችን ጠራን አይደል? ብዙ ደቦችን ጠራን። አዲስ ኤክስፒሪየንስ ነው። ብዙ ቦታዎች ተላልፈናል። መልካም። እንደሱ ከሆነ እስቲ እንመጣበታለን የቤተክርስቲያኑንም ኤክስፒሪየንሶች። ግን ይበልጥ ድርጅታችሁ በይበልጥ አተኩሮ የሚሰራው ነገር እናውራና እንዴት ተቋቋመ? ሀሳቡ እንዴት ነበር? አሁንስ ምን ላይ ናችሁ የሚለውን እስቲ በሰፊ እናወራ። እንደ አጋጣሚ እኔም ባክግራውንዴ ኢኖቬሽን ላይ ወይም ፈጠራ ላይ እንደዚህ ስሰራ ነበር ከልጅነት እና ከልጅነት ፈጠራ ላይ ቴክኖሎጂ ላይ ስሰራ አክሰስ አላገኝም ነበር እቃዎች ላይ ኢቨን ኤዱኬሽናል ማቴሪያሎች አላገኝም ነበር እና እነዚህ ነገሮች እነዚህ ቁጭቶች በኋላ ለምን የቴክኖሎጂ ሰንተር አይኖረኝም፣ ሌሎች ወጣቶች ይጠቀማሉ በዚህ አክሰስ በሚል ማለት ነው። በዲናሞ በዚህ ትንሿ ሞተር ሁላችን በመናቃት ማንም ሰው በዲናሞ ይሄን ሰርቻለሁ በሚለው በሱ ማክሲማም ሊሰሩ የሚችሉ አብዛኞቹ ነገሮች ስንሰራ ነበር ማለት ከልጅነት ጀምሮ 6ኛ ክፍል ሰርቲፊኬቶች አሉኝ። 9ኛ ክፍል ራሱ የሰራሁት የህብስት የእንፋሎት የሚሰራው ዳቦ ቦይለር ሰርተን ምናምን ነገርና እነዚህ ነገሮች እነዚህ ቀላል ነገሮች እንጂ ማክሲማም እነዚህ ወደ ኮዲንግ ወደ ማይክሮ ኮንትሮለር ቤዝድ የሆኑ ፕሮጀክቶች ለመስራት አክሰስ አልነበረም በዛን ጊዜና ማግኘትም አልችልም ነበር። ሶ ምንድነው አዲስ አበባ ዩኒቨርሲቲ ራሱ የመረጥኩት አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ። እኛ በተለምዶ ሳይንስና ቴክኖሎጂ ነው የምንለው፣ ይሄ ኢኖቬሽን ወይም ደግሞ የፈጠራ ስራን ሳይንስና ቴክኖሎጂ ነው የምንለው እና ስሙ ራሱ አዲስ አበባ ሳይንስ ኤንድ ቴክኖሎጂ ዩኒቨርሲቲ ነው የሚለው እና እዛ ከሄድኩኝ የተሻለ ኢኖቬሽን መስራት እችላለሁ የሚል ሀሳብ ነበረኝ እና ጆይን ካረኩ እነዚህ ነገሮች እድሎች አገኘውና ያንን ባክግራውንድ ደግሞ ትዝ ሲለኝ ይሄን ያላገኙ ሰዎች አሉ፣ ወጣቶች አሉ በሚል ሮቦክስ ወጣቶችን እቃዎችን ፕሮቫይድ እናደርጋለን ለፈጠራ የሚሆኑ እቃዎች። ከዛ ደግሞ ትምህርቱ ራሱ አንዳንዴ ፈልገሽ ያንን ትምህርት ፈልገሽ በሮቦቲክስ ዘርፍ ሊሆን ይችላል፣ በኢንዱስትሪያል አውቶሜሽን ያንን ትምህርት ፈልገሽ ላታገኙ ይችላልሽ፣ ወይም በአጭር ኮስት ላታገኙ ይችላልሽ። ምናልባት ኮርሱ ሊሆን ይችላል ዩኒቨርሲቲ ገብተሽ ያው 12ኛ ክፍል ማለት ያገኝተሽ ምናምን ሊሆን ይችላል። ግን በአጭር ኮርስ ኢንተረስት እያለሽ አጭር ኮርሶች መውሰድ ልትፈልግ ይችላልሽ እና
እነዚህ ለማስቀረት ሮቦክስን ኢስታብሊሽ አደረግን ማለት ነው። በጣም ጥሩ። አሁን ምን ያህል ተማሪዎች እናስተምራለን? እስካሁን ያስተማርናቸው ከ500 በላይ ተማሪዎች አስተምረናል። ባጭር ኮርሶች በወጣቶች ያንግስተሮች 5 ዙር የልጆች ሮቦቲክስ ሰመር ላይ አስተምረናል። 5ኛ ዙራችን ያሁኑ ማለት ነው። ያሁን ያለፈው ክረምት 5ኛ ዙራችን ማለት ነው። የልጆችም የአዋቂዎችም ነው ያለው ትሬኒንጋችን። በጋ ላይ ሞር አዋቂዎች ሲኤንሲ ማሽን፣ ኢንዱስትሪያል አውቶሜሽን ላይ፣ ኤአይ ላይ እና ሮቦቲክስ ላይ እናስተምራለን። ልጆች ደግሞ ክረምት ላይ በእድሜ ደረጃቸው ዲፔንድ ሆነው የሮቦቲክስ፣ የኮዲንግ፣ የኤሌክትሪካል እና 3ዲ ሞዴሊንግ እና 3ዲ ፕሪንቲንግን ጨምሮ ይማራሉ ማለት ነው። በጣም ጥሩ በስንት አገላለጽ መልሰው ለሰንበት ትምህርት ቤቱ እንምጣና ሙሉ ወደዚህኛው ሀሳብ ሳንዋጥ ሰንበት ትምህርት ቤት እንግዲህ 4 ደብረ አይደል የጠቀስነው። እስኪ ኤክስፒሪየንሶች ምን ይመስሉ ነበር? በተለይ የሰንበት ትምህርት ቤት ቆይታ ላይ የማትረሳቸው አጋጣሚዎች። አሁን እኛ ልናወራ የምንችለው እዚሁ ያደግንባት ቂርቆስ አካባቢ ምናምን ያለው፣ አሁን ያለን ኤክስፒሪየንስ ደግሞ ወጣ ይላል እና እዛ አካባቢ እንዴት ነበር የሰንበት ትምህርት ቤቱ ሁኔታ? በምን አይነት ሁኔታ ነበር የምትማሩት? እስኪ ትውስታዎች። የሰንበት ትምህርት ቤት ትውስታ ያው በጣም ደስ የሚል ማለት እንደምታውቁት ሰንበት ትምህርት ቤት ሳትሰስት የምትሰጥባት እንትን ነው ማለት ኮሚኒቲ ነው። ኢቨን እዛ ያለው ኮሚኒቲ ለየት ያለ ኮሚኒቲ ነው እና በተለይ መጀመሪያዎች ደብረ መድኃኒት አይሚን ሞሞና ቅዱስ ሚካኤል ቤተክርስቲያን አድንዱን በነበርኩበት ጊዜ ገና ገጠር አካባቢ በደንብ መሰረተ ልማት በደንብ ያልገባበት ነበርና ብዙ ጊዜ ድራማ እንሰራለን። 50 ሳንቲም መግቢያ ታደርግና ከዛ እሷን እንትን ብለህ ሸራ አድርገህ እንትን ለማድረግ ድንጋይ ላይ ተቀምጠን እንትማረው ከዛ እሱን ከቨር ለማድረግ ኢቨን ፊልም እናሳይ ነበር ከቤት ቲቪ እየወሰድን እሱ ነው በስስት በቃ አትሰስትም ለሰንበትም ሴት እንትን ከቤት ቲቪ ወስደህ የመንፈሳዊ ፊልሞች እነዚህ ነገሮች እያዘጋጀን ነበርና ያንን እንትን ምን አይነት ያንን ያሳለፍከው ሞመንት በኋላ ራሱ ላይፍ ላይ ስትሮንግ እንድትሆን ነው የሚያደርገው። you give everything ለሆነ ነገር ስትፈልገው የሆነ ነገር ከውስጥ ሲሆን በቃ if you need it like you will give everything ሰዓትን፣ ጊዜን፣ ጉልበትን ሰጥተህ ሳክሲድ እንደምታደርገው እዛ ፕራክቲስ እያደረግህ የምትመጣበት ነውና ከዛ ደግሞ በተለይ ይሄ ግብረ ገብነት በቃ ስነ ስርዓት የሚለው ነገር በጣም የጠቀመኝ። ብዙ ጊዜ ሶሻል ሚዲያ ፖስት አደርጋለሁና በቃ በተለይ ህፃናቶች ይሄ የአብነት ትምህርት ሰንበት ትምህርት ውስጥ ካለው አንዱ የአብነት ትምህርት ነው እና ይሄኛው ሞር ይሄ ግብረ ገብ እንድትሆን ስነ ስርዓት እንዲኖር ዩኒቨርሲቲ ከገባው በኋላ ምናልባት አሁን ውጤቱ ላይ ይታያል። ዩኒቨርሲቲ ከገባው በኋላ እኔ አሁን በጣም የጠቀመኝ ነገር አንዱ እሱ ነበር። የሆነ ሌላውን ቃሉን አስተካክሎ አይ እንደዚህ ምናምን ሲለኝ ሰንበት ትምህርት ቤት ወይም ደግሞ ቤተክርስቲያን ላይ እዛ ሄደህ የተማርከው ዝሙት ተብለው የተማርከው ይሄን ነገር እዛ ቃሉ አጣፍቶ አረ ምናምን ነገር ሲባል ኦኬ ይሄ በሰንበት ትምህርት ቤት ስማር ዝሙት ተብሎ የተማርኩት ነገር ይላል የሆነ እንድትታቀብ ከዛ እንድትረቅ ምናምን ነገር ያደርጋልና ውጤቱ በኋላ የሚታይ በተለይ ሰንበት ትምህርት ቤት ህፃናት ክፍልም ሰርቻለሁና ለህፃናቶች ደግሞ በጣም ከህፃንነታቸው ይሄን ነገር ይሄ ስነ ስርዓት ቢያንስ ስነ ስርዓት እያወቁ ይመጣሉ። ግብረ ገብ እንዲሆኑ በጣም ትልቅ እንትን ኖሯልና ወንጌልም እያወቁ ይመጣሉ ማለት ነው። ይሄን ይመስላል የሰንበት ትምህርት ቤት ያሳለፉት ጊዜ ማለት ነው። በጣም ገርማ እንዳለው ነው አቤል እኛ እዚህ ቂርቆስ አካባቢ ያለችን ኤክስፒሪየንስ እሷኛው ብቻ ነች። እሱ 4 ሰንበት ትምህርት ቤቶች ይሄን ሮቦክስን ወይም ደግሞ ሮቦቲክስን ከሰንበት ትምህርት ቤት ይልቁን ደግሞ አሁን ደግሞ ህፃናት የሚል ስላነሳ በጣም የምንቸገረው ይመስለኛል። ህፃናቶች ብለን ትምህርት ብቻ ስናደርጋባቸው የመሰላቸት ነገሩ ይኖራል። ተያይዞ ይሄንን ከመስራት ጋር ምን የሰራው ነገር አለ ከሰንበት ትምህርት ቤቶች ጋር ይልቁንም ደግሞ ከህፃናት ጋር በጣም ኢዝሊ ነገሮችን ይቀበላሉ። ጭንቅላታቸው ክፍት ነው። ምን የተሰራ ነገር? ደብራችን ላይ ቅድስት ማርያም ሞሞን ቅድስት ማርያም ጌቴሴማኒ ደብር ላይ ምንድን ነበር ህፃናቶችን ትምህርትን በመዝሙር የማስተማር እንትን ተጀምሮ ነበርና በጣም የልጆችን ተቀባይነት ደግሞ እዛ ላይ በጣም በሰፊው ነበር። አንድ ወንድማችን ዲያቆን ዛማን የሚባል ነበር ይሄን በደንብ ራን የሚያደርገው። ብዙ ጊዜ የልጆች አይምሮ ወይም ደግሞ ማይንድ ይሄ ዜማ ምናምን የማዳመጥ እንትን አለ። ደግሞ አንድ እህታችን በአሁኑ እንትን ሶሻል ሚዲያ ላይ በገና እየደረደረች ለልጇ ምናምን በጣም እንትን ተብሎ ይሄ ለልጆች
ከአይምሯቸው ጋር ቶሎ አይምሯቸው ቶሎ እንትን እንዲል በጣም ይጠቅማልና ትምህርቶችንም ማንፈጠረ ስላሴ የሚለው በመዝሙር ሲሆን በጣም እሸቱም እንደዛ አሁን በሶሻል ሚዲያ ዶንኪቲቭ ላይ እንትን ያደርገኛልና እነዚህ ነገሮች ለህፃናቶች በጣም ቶሎ ትምህርትንም እንዲያደርጉ አይምሯችንም ቶሎ እንትን እንዲል ይጠቅማቸዋል ብዬ አስባለሁ፣ ህፃናት ላይ ማለት ነው። ከዛ እሺ የትምህርት ቤቱ እንደዛ ነበረ። ዩኒቨርሲቲ ከገባ በኋላስ የግቢ ጉባኤው ኤክስፒሪየንስ እንዴት ነበረ? ከዩኒቨርሲቲ ሲባል ያው ትንሽ ከበድ ይላል ማለት የሆነ የተለያየ ሰው አንድ ዶርም ላይ ወይም ደግሞ አንድ እንትን ላይ ያለ ሰው ነው። አንዱ የሚያወራው ስለ ቤተክርስቲያን ሊሆን ይችላል፣ አንዱ ስለ ፌሎሺፕ። የሚገርምሽ ነገር እኛ ዶርም ላይ ራሱ እንደዛ አይነት እንትን ነበርና ከኔ ጋር ዶርም የነበረው አንዱ የግቢ ጉባኤ ዋናው እንትን ነበረ፣ አንዱ ደግሞ የፕሮቴስታንት ሃይማኖት የፌሎሺፕ ዋና ኃላፊ ነበር። ለዛ ነገር ነበር እና የተለያየ ሃይማኖትም ትሆን ይችላለሽ፣ የተለያየ ፐርሰናሊቲ ራሱ አንዱ ሱስ ላይ ያለ ሊሆን ይችላል፣ አንዱ መንፈሳዊ ህይወት ላይ ያለ ሊሆን ይችላል። ግን የሆነ ኮመን የሚያደርግሽ ነገር ነው እና የሆነ ምን ልበልሽ የተለያየ ነገር ላይ የሆነ ቦታ ላይ ቆይተሽ የሆነ ነገር እንደሚሄድ ነው የሚሆነው። ሰንበት ትምህርት ይሄ ወደ ግቢ ጉባኤ ለመሄድ ማለት ፈተናዎች ይኖራሉ። ለምሳሌ ሙቪ ናይት ኦር ምናምን የሆነ ነገር ኖሮ እሱን ነው ብለሽ እንዴት ነው መሄድ የምችይው ነው። አሁን ሰንበት ትምህርት ቤት ሲሆን ወይም ደግሞ ከቤት ሲሆን ኦልሬዲ እንደውም አንዳንዴ ድሮ እንደ መውጫ መንገድ የምናረጋት ነበር። ሰንበት ትምህርት ቤት ላይ ነው ያን ኢንቫይሮንመንትም ስለምንወደው ቤት ከመሆን እዛ ሄደን እንትን ለማድረግ እንትን ላይ ሲሆን ግን ግቢ ጉባኤ ላይ ሲሆን ግን ምንድነው ራስሽን ነው የምትቆጣጠሪ። አይ ኖ ምናምን ኳስ ትቼ መሄድ አለብኝ ምናምን ነገር እና የሚገርምሽ አንድ ጊዜ እንደዚህ ኳስ እየጫወትን ሰዓት ደረሰና ሄድኩኝ ወደ ቤተክርስቲያን። ሰዓት ደረሰ ምናምን ብዬ 9 ሰዓት ወጥተን ለመጫወት ኳስ በጣም ወደው መጫወት እና እስከ 10-11 ተጫወትና ግቢ ጉባኤ የአብነት ውዳሴ ማርያም በዜማ እናደርስ ነበርና ደረሰ ብዬ ሲሄድ የሆነ ልጅ ለካ በጣም እቺ ነገር ከንክነዋለች እንዴት ምናምን ነገር እንዴት እኔ አልሄድኩም ምናምን ነገር እና እሱ ከዛ በኋላ መሄድ ጀመረ፣ ከኔ ጋር መሄድ ጀመረ ወደ ግቢ ጉባኤ ማለት ነው። እና በጣም ቢያንስ ይሄን ነገር ግቢ ጉባኤ ላይ ስትሆኚ የራስን እንትኖች ነው በራስሽ ውሳኔ ትተሽ ነው የምትሄጂው። ለምሳሌ ነገ ፈተና እያለሽ እዚህ ጋር ኃላፊነት ካለሽ እሱን ትተሽ ልትሄጂ ይችላልሽ። ጠዋት መነሳት ካለብሽ መነሳት አለብሽ። ለምሳሌ ግቢ ጉባኤ ላይ ሲሆን ሞር አገልግሎቱ በቃ ሙሉ ኃላፊነቱ እኛ ወጣቶች ጋር ነው፣ ተማሪዎች ጋር ነው እና ግዴታ መተጋገዝ ያስፈልጋል። ለምሳሌ ጠዋት ዳቦ ከጿሚ ካለ ዳቦ ተቀብለን ወስደን ወደ ቤተክርስቲያን ወስደን ምናምን ነገር የቤተክርስቲያን ብዙ እንትኖች አሉና እንዳልኩሽ በፍቃደኝነትሽ የሆነ ሰዓትሽ መስዋዕት ታደርጊያለሽ፣ እዛ ላይ ጊዜሽን መስዋዕት ታደርጊያለሽ፣ ወጣትነትሽ መስዋዕት ታደርጊያለሽ። ግቢ ጉባኤ እንደውም እኔ ከሰንበት ትምህርት ቤት ከሚማር ይልቅ ግቢ ጉባኤ የሚማር ሰው በጣም የሚገርመው። ምክንያቱም ያን ወጣትነት ነው ሰውቶ እየመጣ ያለው። ወጣትነት ማለት ምንድነው? ኢቨን በወጣትነት ጊዜያችሁ እግዚአብሔር አምላካችሁን አስቡ ነው አይደለ? ያን ነገር ነው መስዋዕት አድርጎ እየመጣ ያለው። ከጓደኞች ጋር ቺል የሚያደርግበት ምናምን እንቱና ይሄው እንደዚህ ሆነ ምናምን ነገር ግቢ ጉባኤ ትንሽ ዴዲኬሽን ይፈልጋል። ከዛ ደግሞ ደስ የሚለው ደግሞ አንድ ላይ ስለሆንሽ የሆነ ከሌላውን ተማሪ ምናምን ነገር ተጋግዘሽ እንትን የምትይውና እሱን የግቢ ጉባኤ ላይፍ ትንሽ ከበድ ይላል፣ ግን ደግሞ በጣም የማይረሳ ሞመንት ነው የሚሆነው። በጣም የማይረሳ ጊዜ ነው የሚሆነው። እንዳለው ከቤት ሰንበት ትምህርት ቤት የሆነ ትተህ ቤት የሆነ ነገር ትተህ ሰንበት ትምህርት ቤት እንደመሄድ አይደለም። እዛ በጣም ብዙ ፕሬሽስ የሆኑ ነገሮች ነው ያሉት። ዶርምክ ባትወጣ ዶርምክ ቁጭ ብሎ ማውራት በራሱ ትልቅ ነገር ይሆናል። ደግሞ ለዚህ ፐርፐዝ የሆነ ተማሪውን ለማዘናጊያ ሳይሆን ያው ከቤተሰብ ተለይቶ ሩቅ አይደለ የመጣው ሰዎች እንዳይሰላች የሆነ ኢንጌጂንግ የሆኑ በየቦታው ብዙ ፕሮግራሞች ይኖራል። እዚህ ጋር ባትሄድ እዛ ጋር ችል የሚያደርግክ ይኖራል እዚህ ጋር ምናምን እና ይሄን ትቶ መሄድ በጣም ከባድ ነው እና ስራዎች ደግሞ እጅግ በጣም ብዙ ነበሩ እና እዛ የሚበረቱት። የሚገርመኝ ደግሞ ብዙ ሰዓታቸውን እዛ ነው ስፔንድ የሚያደርጉት። ከዛ ኤንድ ኦፍ ዴይ ጥሩ ውጤትም አምጥተው ግራጁዌት የሚያደርጉት እነሱ ናቸው። ይገርመኛል። እኛ ራሱ ዩኒቨርሲቲ ስንገባ አቀባበል አድርገውልን ምናምን ስንሄድ እዚያ እንትን ሲሰጡን የነበሩት ኦሪንቴሽን ሲሰጡ የነበሩት ምናምን ሰዎች ልክ ሴሚስተር ላይ
የአንገት ሐብል ምናምን ተሸለሙ ከዲኑ ሰቅለው መደዳውን ሙሉ ጊዜያቸውን እዛ ናቸው። አታያቸውም ሲያጠኑ ሁላ ጊዜ የላቸውም በጣም እና እንዳልከው ነው በጣም የዩኒቨርሲቲ ኤዱኬሽን ደግሞ ኢትፔይስ በጣም ፋይናሊ በጣም የሚከፍልም ነው እና ጥሩ አሳልፈዋል። የምርም ነው እኮ አንተ የእግዚአብሔርን ቤት ስትሰራ እግዚአብሔር ደግሞ በአንጻሩ እዚህ ጋር ያለውን ያንቺን ቤት ይሰራልሻል። የምርም የሚገርምሽ ይህን ጣም ላቤን የግቢ ጉባኤ ከቤት ርቀሽ ሄደሽ ተመረሽናል እና ደግሞ እሱም ብያለ የሚጾሙ ተማሪዎች ጧጧት ዳቧቸውን ለዚህ ፐርፐዝ ይሰጣሉ እያለ የነበረው እሱ ነው። ምናልባት ሚል ካላቸው ተሰብስበዋል ዳቧቸው ይወጣና ምናልባት ዳቦም ሊሰጥ ይችላል። ዳቦ ደግሞ ይሸጣል። እዛ አካባቢ ያሉ ምግብ ቤቶች ዳቦ ይሸጣልና ገንዘቡ ይያዝና ገንዘቡ ደግሞ የሚሰጥበት አጋጣሚ አለ። እሱ ነው ያለው። እኔ ኤክስፒሪየንስ ቤት ቁርስ ታርጎ ጾመኛ ከሆንክ አሁን የተማርኩበት የሚደረገው ሚል ካርድ አለ እሱ ይበሳል። ስለዚህ መግባታችንም ማለት ነው። ቁርስ ሰውታል። አንዳንዴ ግን በጣም ስትሄድ ጾመኛ እና ከዚህ እምነት ውጭ ደግሞ ያሉ ጓደኞቻችን አሁን እኛ ቁርስ ስለማንገባ ምሳ ትንሽ ካለው አንድ ስቴፕ የተሻለ ነገር ይሰራልናል። ስፔሻሊ አሁን አብይ ጾም ሲሆን 2 ወር ነው አስበውና አትገባም። ምሳም ስለማንገባ ምሳውን ይዘን እናወጣውና ማታ ከክላስ እንመለስ ነው እንበለውና ከኛ እምነት ውጭ ያሉ ጓደኞቻችን ይሄ ምግብ በጣም ስለሚጣፍጣቸው ይሰለፉ ነበር። የጾመኛ ሰልፍ እዚህ ጋር ዜርፎር እዛ ጋር እኛም እናስገባቸዋለን። ጥሩ ኤክስፒሪየንስ ነበር። እዛ ላይ ገባኝ። ጥሩ ኤክስፒሪየንስ ነው። ከዛ ደግሞ በልዩነት ደግሞ መርጠህ ነው እንዳለው ህፃናት እያለ ቤተሰብም ልኮ ሊሆን ይችላል ምናምን። ይሄ ግን ምርጫ ነው። የመረጥከው ነገር ነው፣ የወደድከው ነገር ነው። በደንብ ሃይሊ ፐርፎርም ማድረግ ብሎ አለ። በደንብ ፐርፎርም ታደርጋለህ። እሱ ነው። ብርቱ ሰዎች ነበሩ። ሌሊት እየተነሱ የሚቀሰቅሱ ለኪዳን ጎጎጎ ምናምን አድርገው ይሄዳሉ። ቀጣዩን ያንኳኳሉ፣ ቀጣዩን ያንኳኳሉ። ሌላም ሰው ሊከፍተው ይችላል። ሌላ እምነት ያለው ሰው ቀስቅሱ ኪዳን መሄድ የለም ክርስቲያን ምናምን። እንደዚህ አይነት ሰዎችን ደግሞ ስታይ አንተ መተኛት እራሱ አትችልም። በደንብ ግቢ ላይ ተጽዕኖ ነው። ምን አለ ልክ ቅዳሜና እሑድ ላይ እንዳለው እንደዚህ ፌሎሺፕ የሚሄዱ ሰዎች አይደለም እንትናቸውን ይዘው መጽሐፍ ቅዱሳቸውን ይዘው ምናምን ተሰባስበው ያስታውቃል። እና እሱ ነገር ደግሞ አንተ ላይ ቅናት ያሳድራል፣ ሃይማኖት ላይ ቅናት ያሳድራል። እኛ ደግሞ ምን ነበረ ማታ ላይ ተሰባስበን ለእኛ ለቤተክርስቲያናችን ለዩኒቨርሲቲ ቅርብ አርሴማ ነው ያለችው። ማታ ላይ ተሰብስበን ደግሞ እኛ አርሴማ እነሱም ደግሞ በሱ እናስቀናለን። አንድም ቅናት ነው ምርጫ ሆኖ ይሄ ሁሉ እኔ ለማስቀናት አየር ግን ደስ የሚል ኤክስፒሪየንስ ነው። እውነት በተለይ ናቲ እያለው ነው አንድ ወጣት ማንም በማያየው ሁኔታ ላይ ሆኖ ራሱን በዚህ ያህል ልክ እግዚአብሔር ለሚፈቅዳቸው ነገሮች መስጠት ማለት ትልቅ ነገር ነው። እዛም እንደተባለው የእሱን ቤት ስትሰራ እግዚአብሔርም ደግሞ ያንተን ቤት በጎን እያዘጋጀልህ ይሆናል። ዮሐንስ አፈወርቅ በቃ የዘመኑ ሰማዕትነት የሚለው ይህንን አይደል? የአንገት የደም ላይሆን ይችላል፣ ግን ፍላጎቶችህን ለእግዚአብሔር ስትል መተው ማለት ከዚህ በላይ ሰማዕትነት የለም። በእውነት ግቢ ጉባኤያቶች በዚህ ረገድ አሪፍ ስራ እንደሚሰሩ የታመነ ነው። በነገራችን ላይ ያው እኛም ጋር ነበሩ፣ ያን ያህል ልታስቀንኝ አትሞክሩ ነበሩ እኛ ጋር። ግን ምንድነው እዚሁ ስለሆንን ያን ያህል ብዙም ሰው ትኩረት አይሰጠውም። አይ ቲንክ ዩኒቨርሲቲ ምናምን ሲሆን ህይወትህም እዛው ስለሆነ ይሆናል። እኛ ጋር ግን በቃ የሆነ መግባት መውጣት፣ ከዛ ደግሞ ስኬጁሎቻችንም ደግሞ ይሄ ራንደም ነበሩ። የሆነ አስተማሪ የሆነ ሰዓት ይጠራሃል ነው፣ ትምህርት የሚከናወነው ሌላ ሰዓት ሊሆን ስለሚችል ትንሽ ወጣ ገባ ስለሆነ ነው እንጂ ነበረ ያን ያህል እንትን አላለም። ወደ ነገራችን እንመለስና ከልጅነትህ ጀምሮ ኢንተረስትድ ስለነበርክ ወደዚህም እንትን አልክ። አሁን ሁለቱ እንዴት ይሄድልሃል? እሺ የድርጅት ካለ ራን የምታደርገው፣ ከዛ ደግሞ እዚህ ጋር አገልግሎት ሊኖር ይችላል። እነሱ ያው ሁለቱም የሚለያዩ ነገሮች አሉ። ምን ልበልሽ፣ አንድ የሆነ እንትን ሄደን መራይ ጽድቅ ጉዞ ሄደን ምንድነው ቴክኖሎጂውና ማለት ከቴክኖሎጂው ጋር ምን የሚጋጭ ነገር አለ ማለት ከስራ ጋር ያው ማንኛውም ሰው ስራ እንደሚሰራው ያው እንደምንም ታርቀቂዋለሽ። ቴክኖሎጂ ሲሆን ትንሽ
ቴክኖሎጂ እና ሃይማኖት ምናምን ይባላል እና ቴክኖሎጂ ወይም ደግሞ ይሄ ዓለማዊ ትምህርት እንዴት ነው መንፈሳዊ እንትን ሊጎዳ አይችልም ወይ ምናምን ብለን ጠይቀው እና አብሶሉት ቫልዩ ውስጥ ከገባ መንፈሳዊ ይሄ ዓለማዊ ትምህርት በምንም ተአምር ሊጎዳ አይችልም። ያው አብሶሉት ቫልዩ የገባ ነገር መቼም ኔጌቲቭ ነው አይወጣም አይደለ? ሶ ኢፍ ዩ ዩዝ ዘ ፖዚቲቭ ፓርት አብሶሉት ቫልዩ ውስጥ ካስገባ ነው ምንም ይሄ መንፈሳዊ ህይወትን ወይም ደግሞ ስፒሪቹዋል እንትኖችን ሊጎዳ አይችልም እና ሰው ጎን ለጎን ማስኬድ ነው እንደ ማንኛውም ኦርቶዶክስ መንፈሳዊ ህይወትና ዓለማዊ ህይወት ያው ጎን ለጎን ማስኬድ ነው። ጥሩ አገላለጽ እውነት ደስ ያለ አብሶሉት ቫልዩ ውስጥ መግባት መቻል ከዛ በቃ ጥሩ ነገር ነው ሁሉ ኤክስፔክት የምታደርገው። ላነሳ የምፈልገው ምንድነው ማለት ወደ ቴክ ዓለም ስትገባ በጣም ዴዲኬሽን ይፈልጋል። በደንብ ሀስል አለው እውነቱን ለመናገር እና ምን አይነት ቻሌንጆች አጋጥመውሃል? ስፔሻሊ ከታች ጀምሮ እንግዲህ ፈጠራ ስራዎች ምናምን ትሰራ እንደነበር ነግረህናል። በነገራችን ላይ ድሮ ሰርታችሁ አታውቁም? ትምህርት ቤት እንትን ምናምን የሆነ ዲናሞ ቅድም እንዳለው ትልቁ የፈጠራ ግብዓት ዲናሞ ነው። ብዙ ሬዲዮዎች ምስክሮች ናቸው ለዚህ ነገር። ዲናሞ አለው ምናምን ተብሎ የተፈታቱ ማለት ነው እና እንሞካክር ነበር ግን ቤተሰብ ኦር አካባቢ ያለ ሰው ምሳሌ ይህንን እንትን ከምትል ትምህርት ላይ አታተኩርም ይላል። ብዙ ሰው አይታየውም፣ እነዛ ነገሮች አይታያቸውም እና በፊት ላይ እንደዚህ አይነት ነገሮች ላይ የተሳተፉ ልጆች አሁን በጣም አሪፍ ቦታ ላይ ናቸው እና ከዛ ጀምሮ ከልጅነት ጀምሮ እንደዚህ የፈጠራ ስራዎች ምናምን ስትሰራ ምን አይነት ጫናዎች ነበሩብህ እና ግን እንዴት ተቋቋምካቸው? እንደ አጋጣሚ ሆኖ የድርጅታችን ስሎጋን there's always a way ነው የሚለው። ሁሌም መንገድ አለ፣ ሁሌም መፍትሄ አለ ነው የሚለው እና ይሄ የመጣው በቃ ከተደጋጋሚ እንትን የተነሳ ማለት ነው። rather than give up ማለት give up ኦፕሽን ሊሆን አይችልም እና ቻሌንጆች አሉ በቃ ማለት ከልጅነት ጀምሮ ካነሳን ያው ቅድም እንዳልከው ሬዲዮ ከመፍታት ነው የሁላችንም የአብዛኛው ሰው የሚነሳው ሬዲዮ ከመፍታት። ያውም አባቴ ለእናቴ ድሮ ሲጋቡ የሰጣት ሬዲዮ ዋናው ሬዲዮ እና ምንም ማለት የማይረሳ እንትን ነው ማለት የተገረፍኩትም አረሳው ይዛል ግን በኋላ የሚከፍል ነገር ነው እንደዚህ ነገሮች እና ከዛ ደግሞ የቴክኖሎጂ ትንሽ የሚከብደው ሰራሽው አውትፑት ታገኛለሽ አይደለም። አንዳንዴ ላይ ሰራ ይችላል ሰርተሽ የሆነ ነገር ይሄ እንደዚህ ይሆናል ብለሽ ሰርተሽ ላይሆን ይችላል በቃ ምንም ላይ ሰካ ይችላልና there's always a way የሚለው ስለጋን ከዛ ነው የመጣው በቃ የሆነ way አለ ምናምን ነገር there's always a way out እሱ ነው ምናምን አሁንም እና ቴክኖሎጂ ላይ በጣም ብዙ ችግር በጣም እንዳለው ቀደም አቤሎ ዴዲኬሽን ይፈልጋል በጣም ዴዲኬሽን ይፈልጋልና ሞር እንደውም በአሁኑ ጊዜ ከሶሻል ላይፍ ጋር ማሳልፈው ጊዜ ለምሳሌ ከሶሻል ላይፍ ጋር ሄደ ከሰው ጋር ጊዜ ለማሳለፍ ምናምን ነገር የንግድ ስራ ላይ ኦርናም ብትኖር በቃ ኖርማሊ ብዙም እንትን ነው። እዚህ ጋር ላይ ግን የሆነ ነገር ስራ ይዘሽ ወይ ምናምን ነገር አቋርጠሽ ሄደሽ ምናምን እንትን የምትይው የሆነ ብቻ አይ ዶንት ኖ እንትኑ መሰለኝ የቴክኖሎጂ ባህሪ መሰለኝ ብዙ ጊዜ ከሰው ጋር ይሄ ከፋሚሊ ጋር ምናምን የሚያልፍ ብዙ ጊዜ እንዲኖርሽ ምናምን ነገር ዊሽ የምታደርጊው ነገር አለ ብዙ ጊዜ ከኮምፒውተርሽ ጋር ከቴክኖሎጂ ጋር ምናምን ነገር ማሳለፍ እና ይሄ በቃ ቻሌንጅ ሞር ዴዲኬሽን ይፈልጋል ፎከስ ይፈልጋል እንደዚህ ነገሮች ቴክኖሎጂ ላይ ያሉ ስራዎች እና እንደዚህ አይነት ቻሌንጆች አሉ። ከዛ ሰው ደግሞ የእንትና ልደት ቀረት ይባላል ይሄን ነገር አልመጣም እና እንደዚህ አይነት ቻሌንጆች አሉ። ምናልባት ሰው አንደርስታንድ የሚያደርጋቸው ከሆነ አንዳንድ ቴክኖሎጂ ላይ እንደዚህ ሙያ ላይ ያለ ሰው ብዙ ጊዜ ኢቭን ባለሙያ ካያችሁ የሆነ መብራት ቢጠፋብን የሆነ ነገር ብንሆን በአመት በዓል ጊዜ በቃ እንጠራዋለን በቃ ባለሙያ ነው እና ቴክኖሎጂ ላይ ያለ ደግሞ ከዛ የባሰ ማለት ነው። ሞር ቴክ ላይ የሚሰራ ሰው ደግሞ ሞር ፎከስ ይፈልጋል። ጊዜው አብዛኛው እዛ ነው ማሳለፍ የሚፈልገው። ማክሲማም ሴት ደግሞ ነርድ እንላቸዋለን አይደል? ምንም ነገር እንትን አይላቸው ምናምን ነገር አለ ሶ ትንሽ እንደዚህ አይነት ከሶሳይቲው ጋር ምናምን ነገር አንዳንድ ሰው አንተ ልጅ ግን ምንድነው የምትሰራው የተለመደችዋል እነዚህ ስሞል ኦር ሚዲየም ኢንተርፕራይዝ የሚባሉ ካፌ ሬስቶራንት ምናምን የሆኑ የተለመዱ ኢንተርፕረነርሺፕ ሲሆን ደግሞ ይሄ ወደ ኢንተርፕረነርሺፕ ሀሳብ ስንሄድ ደግሞ ትንሽ ከሰው ጋር የሆነ ያልተለመደ ነገር ስለሚሆን ትንሽ ያስቸግራል ማለት ነው። እኛው ስሎገን በኔ ሰዓት ሞራ ቢሆን ታሪክ ነበር ቀድመ ነገረኝ ቢሆን ደኔ ምናልባት ሌላም ጊዜ ያዝችው አቀ ይሆናል ልጅ እያለሁ ምንም ስለ ኤሌክትሪክ
ሂንቱም ሳይኖረኝ የሆነ ቤት እንደዚህ ሳሎን እና መኝታ ክፍል መብራት ዘርግቻለሁ ከቆጣሪ ስለ እስቲ ሊገርመኝ እንዴት የሚያደርጉት እኔ ሳለመጃዜ አለመንደዶ እግዚአብሔር ከቆጣሪ እሱኛው ሲያው አሬ ብርቱ ልጅ ምናምን ተብዬ የክሪስማስ ትሪ ያለ የሆነ ሳል ላይ ተጀምሮ ነበርና የእሱኛው ላይ ተበላሽቶባቸው እሱኛው እንደማስተካከል ተባለ። በቃ መፍታት ይመቸኛል ትራን አድርጌ አያዝኩታል። ጨሰ። የመጀመሪያ ማራመድ ደስ አላት። ተውኩ። አሁን ሰዓት ወዳለሁ መፍታት ለቤት ሁለት ያልሰሯቸው ሰዓቶች አሉ። ይፈታታች አይጨሱም፣ ግን ነገር ጊሮቹን መገጣጠም አስቸጋሪ ነው። በጣም ትንሽ ጊሮች ናቸው። ተውኳቸው። የዛኔ እሱኛው ኖሮ ቢሆን አሁን የተሻሉ ነገሮች ፈታትቼ እያበላሸው ነበር። በቃ እሷኛው ስሎገን አለመኖሯ ደግሞ እንትንም አይበረታታም። ካያችሁ ማለት ቤተሰብ እቃ ማበላሸቱ እንዳለ ሆኖ በጣም የተለየ ስኪል ካላየብህና ትንሽ እንኳን ኖሃው የተሻለ ፋሚሊ ባክግራውንድ ከሌለ በስተቀር ትከለከላለህ። ግድ ነው። እኔ በጣም የምትከበር ፊሊፕስ ሬዲዮ ፈትቻለሁ። አባዬ የሚያወርሰኝ ራሱ ቢኖር እሱ ነበር። እስካሁን በጣም የሚከበር ፕሪሸስ የሆነ ንብረት ነው። በቃ ፈትቼ የጠበቅኩት ብዙ ካሴቶች ምናምን አሉት ያዳምጣለን። ቅዳሴዎች ራሱ በካሴት ነበረው ሪከርድ እና ትበጠስ የለ በቃ ና ፍቻትና ፈትቼ ለጥፍር ቀለም አጣብቄ አንጠብቋለን። ለምን ሬዲዮ ነፈጣው ቤት ነው ያገላገለኝ። ብሩታኒ ተገረኩት። ግን እንፈርድባቸዋለን። አባሪ ታውቃለህ እንግዲህ የተወሰነ ሰሞን ላይ እያስተማርኩኝ ነበረ ትምህርት፣ አለማዊ ትምህርት ማለት ነው። እና እዚሁ ቴክ ላይ ነው እያስተማርኩኝ ነበረው እና የፈጠራ ስራ ውድድር ተብሎ ኮንሰፕቱ ምንድነው? ችግሮች መፍታት የሚል ነው። እና እንደየትምህርት ቤቱ ታውቃላችሁ የሚፈታው ችግር ሁሉ ይለያያል። አሁን ለምሳሌ እኛ ያለንበት አካባቢ ላይ እንግዲህ በኢኮኖሚ ደከም ያለ ምናምን ማህበረሰብ አለ። እዛ አካባቢ የሚፈቱት ችግሮችና የሆነ ራቅ ያለ ቦታ ላይ የሚፈታውን ችግር ስታዩ ያስደነግጣል። ጀጅ ሲደረግም እኔ እንደዛ መሆን የለበትም። በቃ አካባቢውን ችግር ከፈታ የተሰበረ በጣም ቴክ ዋና ዓላማው እሱ ይመስለኛል። ላይፍን ዴይሊ ላይፍን ሲምፕል ማድረግ ነው። እና ወላጆችም እኛ የምንፈላሰፈው በጣም ትልልቅ ነገር አይተን ነው። እኔ ለምሳሌ በቀላሉ ልንገራችሁ። በፊት አይረንማን ፊልምን አየውና በጣም ኢንስፓየር ያደርጋል። እያንዳንዱ እንትኖቹን ስታዩት ኢንስፓየር ያደርጋል። እና የተከደነ ቀለም ነበረ እና ቆርቆሮውን ከፍቼው የፊቱን እሰራለሁኝ ብዬ በሳሳሁት ማለት ነው። በደንብ ነው የተደበደብኩት። በደንብ ነው ብሰራው እንኳን ምን አይነት ሶሉሽን ነው እያመጣሁኝ ያለሁት ነው። የሆነ ሰዓት በዲናሞ እንቁላል በምቻ ምናምን ሰራ። ያኔ በቃ አንተ በጣም ጥሩ ሰው ይላይተን የሆነ ልጅ እንደበራልኝ ነው የተቆጣልኩት። ፕሮግራም አይተህ እኮ ነው። እኔም አሁን ካሴቱ ላይ የሚበላሸው በሬዲዮ ምክንያት ይችላል። ጥሩ ቤተሰብ ኖሮት ነው እንቁላሉን ስራ ነበር። አይ ጥሩ ነው። እና ደግሞ እንዳልከው ነው የአንዱ ትራሽ የአንዱ ትሬዥር ነው ይባላል። ፕሮብሌሞቻችን ስለሚለያዩ እንደዚህ አይነት የፈጠራ እንትኖች ላይ ካየን አሁን ልጆች ግን እናንተም አሁን ትምህርት የምታስተምሯቸው ቦታ ላይ መቼም ኖቲስ ታደርጋላችሁ አይደል? በጣም የመቀበል አቅማቸው ምንድን ነው? ሲጀመርም ጊፍትድ ሆነው ነው የሚመጡት። እንደዚህ አይነት ኤክስፒሪየንስ አታዩም? የስ አክቹዋሊ ማለት ነው ኢቨን አሁን የኮምፒቲሽን የተነሳው ማለት ነው በጣም ብዙ ጊዜ እንደዚህ ከኔ ከራሴ ራሱ ጀምሮ ያጋጥመኛል። እና የሆነ ጸዴ ፕሮዳክት ሰርተሽ ምናምን ነገር ሄደሽ ከዛ የሆነ እንቁላል የሆነ ተበላሽቷል አልተበላሸም ምሰራ ሰው መጥቶ ቼክ ማድረጊያ ከታች አምፖል አብርቶ ምናምን አንደኛ ወጥቶ አንቺ ምናምን 40 ምናምን ትወጪያለሽ ምናምን ከዛ ካለ ኮምፒቲሽን ያን ኮምፒቲሽን የሚወስነው ብዙ ጊዜ እንደውም ይህን መልእክት በእውነት ብዙ ሰዎች በቃ ዲስአፖይንት ሊሆናል። በጣም ዲስአፖይንት የሚያደርግ ነገር ነው። ከ2 ዓመት በፊት የሆነ ነው ከ3 ዓመት በፊት የሆነ ውድድር ነበር ለምሳሌ እኔና
ለምሳሌ 2 ፕሮጀክት ይዤ በአንዱ በቃ በዚህ አሸንፋለሁ ምናምን ብዬ ፕሬዘንት አደረኩ እና ፕሬዘንት አድርጌ ምናምን ነገር አንዱ የስማርት ቢሃይቭ አግሪካልቸር ላይ ፈጠራ ስራዎች አሉኝና ስማርት ቢሃይቭ ነው። በስልክሽ ነው የምትቆጣጠሪው፣ የንቦቹ ምን ያክል ማር አመረቱ፣ የንቦቹ ጤንነት፣ ኤቭሪ ዲቴል ስለ ንቦቹ ወደ ስልክሽ የሚልክ ስማርት እንትን ነው። አንድ ደግሞ የሆነ በቃ ኖርማሊ ለግሬድ ብለን የሰራ ነው የሆነ ሲኤንሲ ማሽን ነበርና አሬዛው ሂድ ምናምን ነገር ተብዬ የሄድኩት ማሽን ነውና የሚገርምሽ ነገር በዛኛው በቃ በደንብ ፕሬዘንት አድርጌ የንብ ሲቆርጥ የሚያደርጉት ልብሱን ካወቃች እሱን አድርጌ ምናምን በደንብ ፕሬዘንት አድርጌ ምናምን ነገር ዊነር ነኝ ምናምን እየጠበቅኩኝ ማለት ነው። ከዛ ይሄስ ምንድን ነው ምናምን ነገር ብሎኝ ዝም ያሳያቸው ያኛው ደግሞ የሲኤንሲ ማሽን ሮቴሽናል ማለት ነው። ከዛ ሳየው በዛኛው ደረጃ ላይ 20 ምናምን ነኝ በንቡ በቃ አንደኛ ወጣ ያለው ማለት እየወጣው አንደኛ ወጣ ብሎ ስሜን ጠሩ እንዴ ምንድነው ለካለ እና በሲኤንሲ እና የሰው ተውት ነው የሚወስነው የዛ ሰው አስተሳሰብ ያ ሰውዬ ኬሚካል ላይ ኦርናም ላይ የሚሰራ ወይም ኬሚካል ኢንጂነር ከሆነ የሆነ በኬሚካል ላይ የተሰሩ ኢኖቬሽን ለሱ ቤስት ሊሆኑ ይችላሉ። ለኔ ደግሞ ኤሌክትሮሜካኒካል ኢንጂነሪንግ ስለተመረኩኝ በኤሌክትሮሜካኒካል አይነት ማሽኖች አክቹዌተሮች ምናምን ያሉት ነገር በቃ የሚያምር ኤአይ ያለው ምናምን ቢሆን ለኔ አንደኛ ይሄ ነው ልል እችላለሁ። እና ብዙ ጊዜ የምንሸወደው እሱ ነው እና እንትን የሚያደርገው ስራ ነው በቃ ስራ ነው እንጂ ይሄ ማለት በስራ ነው የምታሸንፍ እንጂ ኮምፒቲሽን ላይ በቃ እንደዚህ በጣም ብዙ ጊዜ አጋጥሞኛልና ቅድም አቤሎም ሲያነሳው ለዛ ነው። አሁን ደግሞ እንዳልሽው ብዙ ልጆች ፓሽኔትድ የሆኑ ልጆች አሉ። አዎ በደንብ ለመሰለሽ እኛ ድሮ የምናየው ምናልባት የነሻሩካን ሙቪ ምናልባት እሱም በቃ የሆነ ወጣ ካልሽ አለማዊ ላይ እሱን ነው። ያሁኑ ዩቲዩቦች ያሉ ዩቲዩብ ብዙ ቴክኖሎጂዎች ያሉ ታያቸው ዩቲዩብ እያዩ ነው እና ስለ 3D ፕሪንተር ማሽን እኔ 9 ዓመት 8 ዓመት በፊት ነው 3D ፕሪንተር ማሽን የማውቀው። የአሁን ልጆች ገና ትንሽ ልጆች ነው ምናምን ነገር ሲመጡ ዋው ምናምን ነገር 3D ፕሪንተር ማሽን ነው አይደል ምናምን ነገር ከነ ማቴሪያል ፊላመንት ምናምን ነገር 3D ፔን ምናምን ነገር ብሎኝ የሆነ ታይም ቆይቷል። ከ3 ዓመት በፊት መሰለኝ እኔ አላውቅም አሁን 3D ፔን እንዳለ እስክሪብቶ ነገር ነው 3D ዋው ምናምን ነገር ሶ የሆነ እነዚህ ሶሻል ሚዲያው ኢንተርኔቱ ዘመኑም በቃ እንደዛ እንዲሆኑ የተወሰነ ያረጋቸው ስለሆነ እንዳልኩሽ በቃ አሪፍ ይሰራሉ። አሁን ከቤዝ ኖራቸው ነው የሚመጡት ማለት ነው። ያው ድሮ ትልጣት አለ 2 ገመድ አለ ኤሲው እንዲከራከር ፖዚቲቭ ዋና ኔጌቲቭ ለመለየት እና የአሁኖቹ ትንሽ ኢንስፓይሬሽን አላቸው እና የተሻለ የሚሰራሉ ያስባል። ልጆቹም ጥሩ ናቸው ቢያንስ ቶሎ ነው የሚገባቸው ነገሮች። ተመልሷል እኮ በወሬያችን መሀል ወሬዎቹ ተመልሷል፣ ሀሳቦቹ ተመልሷል። የሚፈታው ችግር ምንድን ነው? ዋናው ፖይንት አሁን እንደ ሀገር ስናስብ እንደ ሀገር ምንድን ነው ያለ ችግር፣ ከዛ እሱን ለመፍታት መሞከር ነው አሪፍ ቴክ ጋር የሚያስብልህ ማለት ነው። ምናልባት እኔ ከተማርኩበት ዩኒቨርሲቲ አካባቢ በኢትዮጵያ ትልቅ የተደረገ እንትን ነበር አይደል? ከዚህ በፊት ምናልባት ዶክተር ኢንጂነር እና ሜዳኙት ማለት ነው እሳቸው ዳኙት የበላው ማን ነበር? ወፍጮ ሰርቶ ነው በኢቲቪ ምናምን ታለኝ ነበር። ወፍጮ ሰርቶ ነው የበሉት። ኖርማል ወፍጮ ሰርቶ ነው። በዛን ሰዓት መፍጨት ከባድ ይሹ ነበር ገብቷል። እና ብሎን አካባቢ ያለ ሰውዬ ነው የበላው። እዛ ሆኜ ትዝ ይለኛል የሙስሊሞች ጾም ጊዜ የሚጠጡት ሾርባና አላላ የሚያስፈጩት እሱ ጋር የእሱ ማሽን አሪፍ ነው ተብሎ እነሱ ነው ይሄ ባለ ድንጋዩ ምናምን አይደለም እሱኛው ማሽን የሰራው ማሽን እኛ የምናውቀው የሆነ ትልቅ ድንጋይ ያለ እሱ አይደለም። እሱ ይቀላቀላል እንትኑ ላይ እህሉ ላይ እና ንጹህ የመሆን እድል የለውም። እና የእሱ በብረት ስለሆነ የእሱኛው ማሽን ይሻላል ተብሎ እሱኛው ሰውዬ ጋር ሄደው ያስፈጩልን እና ጊዜው ይወስኗል። አንደኛ ያለህበት ጊዜ አሁን እንዳለው እኮ ህጻናቶቹ ሌላ ታሪክ ላይ ደርሷል። ምናልባት በእኔ ሰዓት እንትኗን ክሪስማስ ትሪዋን መፍታት ማክሲ ነው የሚሆነ አልቲሜት የምትለው እንደሰጠጥሩ ስም ያሰጣል። አልቲሜት ጎሉ ነበረ። አሁን አልቲሜት ጎሉ የትኛው ነው የሚለው መለየት ነው። ከዛ ሲቀጥል በቃ ጊዜው የሚያማክለውን ስራ መስራት አሪፍ ቴክ ያስብልሃል ማለት ነው። እሱኛው ነው የሚወስነው ማለት ነው። እንትን አሁን እያልከን ነበረና ምን አይምሮ ላይ መጣ የሆነች ታይም ላይ እኔ እንትን አስትሮኖሚ ምናምን ለመካፈል ሞክር ነበር እና ሲሄድ ሰዎች ምን ይላል እንደዚህ አይነት ነገር እኮ ለኛ ሀገር ሌግዘሪ ነው ይላሉ። ሮቦቲክስ ላይ ስትመጣም እንደዚህ አይነት አቲቲዩዶች አሉ። የሮቦቲክስ ጉዳይ ኤአይ ምናምን ነገር ለኛ ሀገር የምር ሌግዘሪዎች ናቸው። አሁን ስታስበው ወደፊት የሚመጣውን ነገር ምናምን ስታስበው አይ ሌግዘሪ ነው ቅንጦት ነው አሁን ላይ ምንም አያስፈልገንም ብለን የምንተው አይነት ፊልድ ነው።
ነቨር ባይዞይ ማለት ነው ወደ ሀገራችን እየገባበት ወይም ደግሞ ኢንቴግሬት እየሆነበት ያለው ፍጥነት በቃ በጣም በማክሲማም በሚባል ፍጥነት ማለት ነው። ዝም ብላችሁ አስተውሉ። ለምሳሌ ፔመንት ሲስተሞች ምናምን ነገር ወደ የአዩን ትምህርት ላይ ይሄ የኢኮሜርሶች ምናምን ነገር ማለት ለምሳሌ ወደ ኤአይ የሚወስድ ነገሮች ስለሆኑ ማለት ነው። ነዳጅ በቴሌብር ካልሆነ መክፈል አይቻልም አይደል? በቴሌብር ምናምን ነገር መክፈል አይቻልም። ስለዚህ ቴሌብር አክሰስ ማድረግ ማችል ከሆነ ማንበብ ማችል ከሆነ እንግሊዘኛው ምናምን ነገር እንትን ማድረግ አችልም ማለት ነው። አሁን ደግሞ በእርግጥ እኛ እንደውም ትንሽ እንትን እያልን መሰለ እንጂ አብዛኛው ይሄ ጥይት ፋብሪካው ምናምን ሮቦቲክ አርምስ ትላልቅ መጥተዋል። እነ ኤቢቢ ምናምን ትላልቅ የሚባሉ ኢንዱስትሪያል ሮቦቶች ማለት ነው። እነሱን ማኔጅ ወይም ደግሞ እንትን ማድረግ ራሱ ካልቻል ከገበያ ልንወጣ ነው። ኢቨን መኖር ራሱ ከባድ ሊሆን ነው ማለት ነው። አሁን ድሮ ምን ነበር መሰላችሁ? ኖርማሊ አንድ ሰው እርሻ ራሱ የሆነ ያርሳል፣ ይዘራል፣ ይበላል። ከዛ ምን ሆነ መሬቱ ራሱ ምን እየፈለገ መጣ? ማዳበሪያ እየፈለገ መጣ። ያለ ማዳበሪያ በቃ ጥሩ ምርት አይገኝም ምናምን ነገር ማዳበሪያ ምናምን እያለ ያው እያደገ አሁን ደግሞ ሃይድሮፖኒክስ ምናምን የሚባለው ይሄ ቤት ውስጥ በትንሽ ቦታ ምናምን ነገር በውሃ ብቻ ማሳደግ ነው። ቴክኖሎጂ እያደገ በፍጥነት ነው እያደገ የሚመጣውና አሁን እኛ ጋር ደግሞ ይሄ ኤአይ ላይ ሮቦቲክስ ላይ ምናምን ነገር በቅርቡ በጣም እንትን ይሆናሉ። በጣም ማለት ወሳኝ ነገሮች ሊሆን ይችላሉ። በጣም ወሳኝ ማለት ነው። ለምሳሌ የሆነ ቦታ ሄደሽ የሚያስተናግድሽ ሮቦት ከሆነ እንዴት ነው ኮሚኒኬት የምታደርጊው? ኢቨን ኮሚኒኬሽን ቢልድ ማድረጉ ይቅር ችግር የለውም። ቢያንስ ኮሚኒኬት ማድረግ ላለቅ ሀገሮች አሁን እንደዛ ናቸው አይደለ? ሮቦቶች ዴይ ቱ ዴይ አክቲቪቲያቸው ላይ የተጠቀሙ ናቸው። ሮቦቶች ስንል ኖርማል ሂማኖይድ ሮቦትን ብቻ ላይሆን ይችላል። ሰልፍ ድራይቪንግ ካሮች መጥተዋል አይደለ? ሰልፍ ድራይቪንግ የስ ኦቨር ገብተህ የት እንዴት እንደምታዘው እንዴት ኮሚኒኬት ማድረግ የምችል ካላወቅ ላይክ ዲፊካልት ነው የሚሆነው እና የቅንጦት ነገር ሳይሆን ዋን ዌይ ኦፍ ፓርት ኦፍ ላይፍ ነው የሚሆነው። በቃ ፓርት ኦፍ ላይፍ ይሆናል በስነ ስርዓት ማለት ነውና እነሱ ደግሞ ሩቅ አይሆንም። በቃ ማለት ይሄ እሱን ፎርካስት ለማድረግ የቴክኖሎጂ ሰው መሆን አያስፈልግም። እንደምታውቀው በቃ መመልከት ነው ያለው ሰራውንዲንግ። በዚህ 6 ወር ምናምን አለ ይሄ የድሮን ሾዎች 2-3 የተደረገው ኢትዮጵያ ውስጥ which is ከአንድ ዓመት በፊት ዋው ምናምን ነገር ምንልበት በቃ ውጭ ሀገር እዚህ ተደርጎ ስናይ ምናልባት እንትን በደንብ ሪያላይዝ አላደረግ ነው እንጂ 1000 ወይም 2000 ወይም ከዛ በላይ የሚሆን ድሮኖች ኢንቴግሬትድ ሆኖ ሲሰሩ ማየት ማለት which is not ማለት ያን ኤክስፖዠር እንትን ብለናል። ሰው አሁን ድሮን ቢልድ ማድረግ እንችላለን ማለት እንደዛ ማድረግ የሚችሉ ድሮኖች ሰው ሩቅ አይሆንም። የኢሬቻ ቀንም ነበረ። ሰው ካሁን በኋላ ኢቨንት ካለም እነዚህ ነገሮች ይቀጥላሉ ይኖራሉ ማለት ነውና ሩቅ አይሆንም። ድሮን መገጣጠም ተጀምሯል አይ ቲንክ ኢትዮጵያ ውስጥ። ሶ የቴክኖሎጂው ነገር ሩቅ አይሆንም። ፎርካስት ብናደርገው በቃ በቅርቡ በደንብ እንትን እንላለን ብዬ አስባለሁ። ዋነኛው የሆነ የተማረ ማህበረሰብ አለው እነሱን ራን ለማድረግ የሆነ በቁጥር በጥቂት መሆን የለበትም። በደንብ ሞር እንደውም ያው ሮቦቲክስ ሲባል ያው የማን ፓወር ብዙ እየወጣ ነው አይደል የሚመጣው። ከዛ ምንድነው ይሄ የተማረ ሰው ደግሞ እየገባ ይመጣል። የተማረ ሞር መማር ይጠበቅብሃል ማለት ነው። ሶ በቅርቡ ሮቦቶች ኢንቴግሬትድ ይሆናሉ ብዬ አስባለሁ። ሮቦቲክስ እና ኤአይ በደንብ ወደ ኢትዮጵያ ኢንቴግሬትድ ይሆናሉ ብዬ አስባለሁ። ምናልባት ልጠይቁ ያሰብኳትን ሀሳብ መጨረሻ ላይ ጫራት ነገርና እነዚህ ሮቦቲክስ ኤአይ በጣም እየሰፋ መሄዱ ይሄ ከማን ፓወር ጋር አሁን እንደ ሀገር እንዲሁም በጣም ብዙ እኮ ያልተቀጠሉ ሰዎች አሉናል። በጣም ብዙ እየቦዘነ ያለ ሰው አለ። እሱኛውን አያበዛብንም ወይ? አሁን ምናልባት አቤኔ ያቄ ሆናል። ሰሞኑን ፌስቡክ ላይ አንዲት ጽሁፍ አጋርቼ ነበር። ለሷኛው ጽሁፍ የምትሆን ኢሜጅ ሳስብ ቻትጂፒቲ ማማከር የፈለኩት ጓደኛዬ ቻትጂፒቲ ባለችኝ እንግሊዘኛ በተሰባበረች እንግሊዘኛ አሪፍ ብዬን ያሰብኩትን ፕሮምፕት ሰጠሁት። ተረድቶ ከማንም ሰው በላይ ተረድቶ ምናልባት ለሆነ ጓደኛዬ ደግሞ ይሄንን ስራ ሊሰራ ይችላል ጓደኛዬ እንደዚህ አድርግልኝ አምሽ በጣም ብዙ መንገላታቶች ይኖሩታል። ስለ የተሻለ ኦፕሽን አመጣልኝ ተጠቀምኩት። አንድ የተሻለ ኦፕሽን አመጣልኝ እንደ ጓደኛዬ ቆጠርኩት። አንድ ጓደኛዬን ግን ብዙ እያደረኩኝ ነው። ምናልባት እኮ ይሄኛውን ሀሳብ እዮብን ነበር ይባችን ምናምን መጥቶስ ነበር። ስለዚህ የእዮብ ግልጋሎት ቆመ ማለት ምናልባት በገንዘብ የምንጠቃቀም ቢሆን ገንዘቡ እሱ ጋር ቀረ እኔ ጋር ጠቀመኝ እና ማንፓወር በደንብ ሰው እየተጎዳ መሄዳል ያለው እሱኛው እንዴት ነው የሚታየው? አሁን ካየህ እኮ ኢቨን ይሄ ዌብሳይቶች ምናምን በተለይ እነዚህ ወደ ሶፍትዌር ላይ ያሉ ካየህ ዌብሳይት በደቂቃዎች ምናምን ቢልድ የምታደርግበት እንትን ነው። በቃ በደቂቃዎች
ቆንጆ ፕሮምፕት ከሰጠው እንደዚህ የሚያደርገው ዌብሳይት ላይ ከሰጠው ጀነሬት ያደርግልሃል። አሁን ምንድን ነው የሚሆነው? ያልተማረ ሰው ወይም ደግሞ ሞር በቂ የሆነ እንትን የሌለው ሰው ከገበያው ትንሽ ፈቀቅ እያለ፣ የተማረው ደግሞ ይበልጥ ተጠቃሚ እየሆነ ይመጣው። እዚህ ጋር የሆነ ጋፕ የመፈጠር ነገር ይኖራል ብዬ አስባለሁ። አይ ሆፕ እነዚህ ሞር እንትን ላይ የሌሉ እዛ ዘርፍ ላይ የሌሉ ራሳቸውን ማስገደድ ይጀምራሉ ብዬ ነው ማምነው ወደ ትምህርቱ ወደ ኤዱኬሽን። ምክንያቱም መስት ይሆናል። ቅድም እንዳልኩ አንዱ የኑሮ እንትናችን ይሆናል ያልኩ ለዛ ነው። ቴሌብር መክፈል ካልቻልክ ነዳጅ ስለማትቀዳ ወደ ሳትወድ ትማራለህ። እንዴት አድርገህ ምናምናም ነገር አባቴ አሁን መጀመሪያ አስቸግራኝ ነበር። እንዴት ነው ምናምናም ነገር አዲስ ሆነበት ማለት ነው። ምክንያቱ ገብተህ ምናምን ብለህ ምናምን ነገር ከዛ አንዴ ካሳየሁት በኋላ ግን ትሬን አደረገ ማለት ነው። በዛ ወይ ትሬን እያደረጉ ይመጣሉ ማለት ያስገድዳቸዋል። የሆነ ቦታ ሄደው ከፍለው ፔመንት ወይ ቴሌብር ነው ወይም በኦንላይን ነው ሲባል እንትን ይላሉ። ይሄ ያው ሞር እነዚህም ሲምፕሊ አንደርስታንዲንግ ለማድረግ ስለሚመች ነው እንጂ ኤአይ ላይ ሲሆን ደግሞ ልክ እንደዛ ማለት ነው። የሆነ ሲከብዳቸው ግዴታ ራሳቸውን ወደዛ ፑሽ እያደረገ መምጣታቸው አይቀርም። ከዛ ደግሞ ከሪኩለሞች መኖር አለባቸው ብዬ አምናለሁ። ይሄ እነዚህ ነገሮች እየመጡ በሄድ ቁጥር የአጫጭር ኮርስ ትሬኒንጎች መኖር አለባቸው ብዬ አምናለሁ። በቃ ያንን ሰው በዛ ዘርፍ ላይ ስፔሻላይዝ እንዲያደርግ አንደርስታንዲንግ እንዲኖረው። ኢቪ እኮ ኤሌክትሪክ ቬሂክሎች ሲመጡ እኮ ኧረ እባክህ መብራት ከሌለ መኪና የለም ምናምን የሆነ ብቻ በጣም ማቃለልና ምናምን ነገር ቢያንስ ኖውሃው እንዲኖረው አንድን ሰው ኤአይ ምንድነው ይዞልኝ እየመጣ ያለው ነገር ምንድነው የሚለው ነገር በደንብ ኖውሃው መስጠት። እንዴት ነው ኤአይን መጠቀም ቻለን? ማህበራችን ማህበረሰቡ ላይ ፐርሰናል እንትናችን ላይ እንዴት ነው አፕላይ የምናደርገው የሚለው ነገር በደንብ እንትን ያስፈልጋል ብዬ አምናለሁ። በቃ የሆነ ስትክል የሆነ እንትኖች ማለት ነው። እንደዛ ብዬ አስባለሁ። ያልተማሩት ደግሞ ሞር ያልተማሩት ነሰነስ እዛ ላይ ነው ሀው የሌላቸው ሞር ወደዛ እንትን ላለው ማለት ነው። ዞሮ ያለን አማራጭ እንትን ማለት አሁን እንዴት ነው ድሮ አሁን ኮምፒውተር ሊትራሲ አሁን እንደ ትልቅ ስኪል ነበረ። ስራ ራሱ ሲቪ ስታደርጉ እንትን ማይክሮሶፍት መጠቀም ይችላል ማለት አሁን እሱ ሁሉም ሰው ያውቀዋል ተብሎ ስለሚታሰብ እንትን ራሱ ሜንሽን አታደርገውም። ያ ማለት ሺፍት አድርገናል ተለውጠናል ማለት ነው። ወይ አለመጠቀም ወይም ደግሞ ራሳችን አፕዴት ማድረግ ነው ያለው አማራጭ እንጂ መተው አንችልም። ግን አሁን እኛም ኖት ሳናደርገውም እንጂ ሽፍት በጣም እየተደረገ ነው። አታዩም? ትልልቅ ዳርዊን ሰርቫይቫል ኦፍ ፊተስት ላይ እየገባ ነው። ፊት ያደረገ ነው ሰርቫይቭ የሚያደርገው። ስለዚህ በቃ ሰው ደግሞ አዳፕት ያደርጋል። እንደዛ ነው እና አሁንም ጥሩ ነው ያ ኮምፒውተር ሊትራሲ የምንለውን ነገር ሰውም እየገባው እንዲመጣ ያደርጋል። ደግሞ አማራጭም የለንም። ሙሉ በሙሉ እንዳልከው ከገበያ መውጣት ነው ያለን አማራጭ። አሁን መኪኖቻችንን ማየት ነው በየሄድንበት ቦታ። ባንኮች ምናምን ራሱ ኖቲስ ካደረጋችሁ ዋን ቱ ዋን ከቴለር ጋር መገናኘት ምናምን እየቀረበት ያለ ነው። እኛም ነው መሄድ እንጂ መተው የሚያወጣ ነገር አይሆንም። ሜቢ አሁን እስቲ ከኢቲካል ነገር አንጻር እናውራ። አሁን የሆነ የተቀመጡ ባውንደሪዎች ይሳሉት። አሁን እስቲ ኤአይን በተለይ እናንሳና ከዚህም ከስፒሪቹዋሊቲም ጋር ገደቦች ይኖሩታል። አሁን ኤአይን ከዚህ በላይ መጠቀም ላይኖርብን ይችላል። እንደዚህ አሁን ለሁሉም ነገር የሆነ አዲስ ነገሮች ሲጀመሩ ኢቲካል ኮንሲደሬሽኖች ይኖሩታል። እስካሁን የለም። የሚገርምሽ ነገር እስካሁን ማለት በተለይ አሁን ኢትዮጵያ ውስጥ ኤአይን በዚህ መልኩ ለዚህ ብቻ ምናምን ነገር ራሱ ኤአይ ራሱ አለው። ለምሳሌ አንዳንድ የሬሲዝም ኦር የሆነ ቫይለንት የሆነ ነገሮች እንትስቲው የሆነ ራሱ ገደብ አለ አይደለ? ከነዛ ውጪ ግን ለምሳሌ ወይም እንደ ሀገራችን ኦር ምናምን ነገር ኤአይን በዚህ ልክ አሁን ገና እሱ ነው ያልኩሽ ሞር ወረቀቱ ላይም እነዚህ መመሪያዎች ምናምን ነገር ማዘጋጀት ላይ በጣም ይቀረናል ስቲል ማለት ነው። ኤአይን በመልኩ እንጠቀም፣ ማህበረሰቡን እንዴት እናንቃው። በቃ ይሄ ማህበረሰቡ ስለ ኤአይ ያለው ግንዛቤ ምናምን ለምሳሌ ኤአይ ምንድነው ብለሽ ለምሳሌ ምንድነው ሰው ሰራሽ አስተውሎት ይሉታል አማርኛው ማለት ነው። ሰው ሰራሽ አስተውሎት ነው አሁን ሊገባኝ አይችልም ማለት ምንም እንትን ማይል ቢሆን ምንም ቶሎ ሊገባኝ አይችልም። ምንድነው ግን የሰውን አእምሮ የሚመስል ኮምፒውተር ነው ኤአይ ኦኬ ማለት ያንን ሰው እንዴት አድርገሽ ነው ወደ ኤአይ የምታስረጂው ምናምን ነገር። እኛ ማህበረሰብ ደግሞ ምን አለ የሆነ አዲስ ነገር ሲመጣ 666 ቀደም እንደዛ አለ ይሄ 666 ምናምን ነገርና እንዳልኩሽ ፖሊሲዎች ምናምን ነገር መውጣት አለባቸው ብዬ አምናለሁ። ኤአይ ላይ እንዴት መጠቀም እንዳለብን የኤአይ ባውንደሪ በቃ እስከምን ድረስ ነው ምናምን ነገር የሚሉ ነገር ማለት ነው። ኤአይ ሞር እንዲቆጣጠረን መፍቀድም የለብንም። ሰነፍ ያደርገናል በጣም ባይዞ ሰነፍ ነው የሚያደርገን።
አሁን ካይሹ ላይፍ ስታይላችን በጣም የሆነ የሰነፍ ሰው ሆኗል። ከዩቲዩብ ይልቅ ቲክቶክ ነው የምመርጠው። ምክንያቱም አጭር ስልቹ ሆነናል። ስልቹ በቃ አጭር ነገር ማሳለፍ ምናምን ነገርና ፎር ዛት ሪዝን የሆነ ሙሉ መጽሐፍ ሰጠሽ እኮ ማንበብ ይሰለችና ሳምራይዝ አድርገኝ ትያለሽ። ሳምራይዝ አድርገሽ ዋና ፖይንት እና ባውንደሪዎች እስካሁን በእኔ ደረጃ እስካሁን የማውቀው በኤቲክስ የወጡ ባውንደሪዎች የሉ። ምናልባት ግን በዛው ናቲ አንስቶታል ፍሎ እንትን ለማለት ከኤአይ በራሱ ያው ብዙም ላይረዳው የሚችል ሰው ስለሚኖር ኤአይ በራሱ ምን ማለት ነው? ከዛ ደግሞ ብዙ ሰው ኤአይ ከተባለ የሚያስበው ማለት ነው በታይ ከረንትሊ አሁን ያለን ሰዎች ቻት ጂፒቲ ኦር ዲፕሲክ ምናምን ነው የምናስበው እና አይ ቲንክ እነሱ አንድ ፎርም ናቸው። ኤአይ በጣም ሰፊ ነገር ነው፣ በጣም ሰፊ ነገር ነው። ውስጡን ብናውቀው በጣም ቫስት ነው እና በራሱ ኤአይ ምን ማለት ነው? እንዴት ነው ኤአይ የሚባለው ነገር የሚሰራው? እዛ ደግሞ ውስጡ ካታጎሪዎቹ አሁን እኛ የምንጠቀማቸው እና ቻት ጂፒቲ ዲፕሲክ ግሩፕ ምናምን ምን አይነቶቹ ኤአይዎች ናቸው የሚለው እስኪ። እሺ ሶ ኤአይ እንዳልኳችሁ ሲምፕል ላንጉጅ ለመጠቀም የሰውን አእምሮ የሚመስል ኮምፒውተር ብለን ያዝ መጀመሪያ ላይ። ሶ ኤአይ ብዙ ነገሮች ፕሮሰስ የሚያደርግ ለምሳሌ አንድ ሰው በቀን ከ60,000 እስከ 70,000 ሀሳብ ያመነጫል ይባላል። በሰከንድ አንድ ሀሳብ ማለት ነው። ኤአይ ግን ኢንቢሊየንስ ሀሳቦች ጀነሬት ማድረግ የሚችል ፕሮሰስ የሚያደርግ የሚችል የሰውን አእምሮ የሚመስል ኮምፒውተር ብለን ያዘ። ኤአይ ከ1950ዎቹ ጀምሮ የነበረ ነው። ሲምፕል ኤአይ የሚባሉት ዝም ብሎ ሲምፕል ኤአይ የሚሏቸው ሞር አንዳንዴ ፉል ኤአይ አይደለም የሚባሉ እና ሲምፕል ነገሮች if a is equals to b and b is equals to c so a እና c እኩል ናቸው። ሲምፕል የሆነ እንትኖች ማለት ይሄ ከ1950 ጀምሮ እስከ 1980ዎቹ የነበረ እንትን ማለት ነው። ከዛ ከ1980ዎቹ ጀምሮ ደግሞ እንትን ነበረ ምንድነው ሩል ቤዝድ የሚባሉ ለምሳሌ ያስነጥሰኛል፣ ያስለኛል፣ እንደዚህ ያደርገኛል። በተለይ ይሄ ሄልዝ ላይ ምናምን ነገር እንደዚህ ኦኬ እንደዚህ የሚያደርግ ከሆነ ትኩስ ነገር ጠጣ ምናምን ብሎ ይሄንን ፕሮሰስ አድርጎ እንትን የሚል ማለት ነው። ሞር እንደ ኤአይ የሚያስቡት። ከዛ ምን መጣ? ልክ የኤአይ እና የሰዎች እድገት ባይዘው በጣም ተመሳሳይ ነው እና ከዛ አሁን ሩል ቤዝድ ያልኳቸዋለሁ ማሽን ለርኒንግ መጣ። ማሽን ለርኒንግ ደግሞ ኤምኤል የምንለው ማለት ነው ባጭር። ሶ ማሽን ለርኒንግ ደግሞ ምንድነው? ቤዚካሊ እነዚህ እነ ኮምፒውተር ቪዥን ለምሳሌ ስልካችን ድሮ እኮ በእንትን አይከፈትም ነበር አይደለ? ፌስ ሪኮግኒሽን ምናምን አልነበረም፣ ወይም ፓተርናት ወይም ፒን ምናምን ነገር። ሶ እነዚህ መጡ እነ ማሽን ለርኒንግ ምናምን ነገር። ሶ እነዚህ ማሽን ለርኒንግ ምንድናቸው? ሲምፕሊ ለምሳሌ አንድ ህፃን ልጅ አባዬ እማዬ ማለት ማስተማር ማለት ነው። ከዛ በኋላ የመጣው ደግሞ ይሄ ማለት ከ2000 እስከ 2015 የነበረ ዘመን ነው። ከዛ ከ2015 በኋላ ደግሞ መጣ ዲፕ ለርኒንግ የሚባሉ እና እነዚህ ጀነሬቲቭ ኤአይዎች መጡ ማለት ነው። ሶ እነዚህ ደግሞ ምንድናቸው? ከ2015 አሁን ወዳለንበት ያሉት አንድ ልጅ በቂ አይደለም አይደለ? አባዬ እማዬ እያለ አይኖርም። ዲፕ ለርኒንግ ማለት ደግሞ ትምህርት ቤት ገብቶ ዲፕ መማር አለበት አይደለ? ዳስ ኢት። ሶ ዲፕ ለርኒንግ የሚባሉት ኤቭሪቲንግ ዲቴይል ኤአይን ማስተማር ትሬን ማድረግ ማለት እነዚህ ጀነሬቲቭ ኤአይ ምናምን የሚመጡት በእንደዚህ ናቸው እና ሶ ኤአይ በጣም ሰፊ ነው። አርቲፊሻል ኢንተለጀንስ ኤዱኬሽን ላይ፣ ሄልዝ ላይ፣ ስማርት ሲቲ ላይ ብዙ ሴክተር ላይ የማይገባበት ሴክተር የለም። ሶ ብዙ ሴክተሮች ላይ እኛን ሰዎች ለማገዝ ብሎ ሰዎች የፈጠሩት አንድ ሲስተም ነው ማለት ነው። አሁን እዚህ ኤአይ ሲባል ቅድም አቤኔ ብሎታል። አሁን የምንጠቀማቸው ይኖራሉ እና አሁን የትኛው ነው ታዲያ እዚህ ውስጥስ መግባት የሚችለው? አሁን ብዙ አሉን አይደል? ብዙ የምንጠቀማቸው አሉ። አንደኛ which one prefers ምን የሚደረገው እና ደግሞ በብዛት አሁን ፍሪኩዌንትሊ ትክክለኛ ኢንፎርሜሽን ይሰጣል የምትለው? እሺ ሶ ምንድነው አሁን ለምሳሌ ቻት ጂፒቲ which is በጣም ፖፑላር የሆነ የአንዱ እንትን ነው አይደለ? እስካሁን አሪፍ ለሰው እንትን ፕሮቫይድ እያደረገ ያለ ነው። አሁን እንዳልኩሽ ከነዚህ ጀነሬቲቭ እና ዲፕ ለርኒንግ ከመጣ በኋላ የመጡ እንትኖች ናቸው እና ዲፕሲክ እና ቻት ጂፒቲ። ሌሎች ደግሞ አሉ አይደለ? የኤአይ እንትኖች ቪዲዮ ጀነሬት ለማድረግ ብንፈልግ ሌላ ኢቭን እኮ ይሄ የሙዚቃ ምናምን ድሮ ምናምን ቀርቷል። የሙዚቃ ዜማ ጀነሬት አድርጎ ይሰጣል። በቃ ሲምፕሊ የሙዚቃ እንትን የሆነ ግጥም ስጫለሽ በዚህ መልኩ ብዘፍኝ ብሎ ሊሰጥ ይችላል። መዝሙር ለምሳሌ የኦርቶዶክስ ተዋሕዶ ቤተክርስቲያን መዝሙር የራሳችን የሆነ
ዜማዎች አሉን አይደለ? እነሱን ዜማዎች አውቆ ራሱ ጀነሬት እንዲያደርግ ማድረግ ይቻላል። እሱን ቲች ይደረጋል ማለት ምንድነው ኢቭን ማሽን ለርኒንግ ማለት ለምሳሌ ከነዚህ ከዲፕ ለርኒንግ በፊት የነበረው ያንን ማሽን ያንንትን ማስተማር ትሬን ማድረግ ማለት ነው አይደለ? ከዛ ደግሞ ዲፕ ለርኒንግ መጣ። ያን ደግሞ በደንብ እንዴት አድርገን ዲፕ አድርገን እናስተምረው ማለት ነው። ለምሳሌ ፌስ ሪኮግኒሽንሽ አይንሽን ከጨፈንሽ ላይ ከፍ ይችላል። በደንብ ሁሉ ነገር ዲፕሊ ሰርች አድርጎ ነው የሚከፍተው እና አይደንቲፋይ ለማድረግ ያው ኦብቪየስሊ ምንድነው የሚያደርጉት ከሳይቶች ሰርች አድርገው ነው ፕሮቫይድ የሚያደርጉን ኢንፎርሜሽን። አብዛኞቹ ኤአይዎች ለምሳሌ ቻትጂፒቲ የሰዎች እንትን ይሰማል፣ ኮሜንቶች ምናምን ያነባል ምናምን ሁሉ ሰርች አድርገው ከዚህ ዕቃ ይሄ ዕቃ ይሻላል፣ ይሄ 45 ዋት ነው፣ ይሄ እንደዚህ ዋት ነው ብለዋል፣ የሆነ ህንዳዊ እንደዚህ አልወደደውም፣ ይሄ ወዶታል ምናምን ብሎ የሆነ ያለው ነገሩ በደንብ እንትን ያደርግልሻልና ያው አይ ቲንክ ኦነስት ናቸው ብዬ አምናለሁ እነዚህ ከዌብሳይት ከምናምን የሚያመጡት። አንዳንዴ ግራ ይገባ እንጠይቀውና የሚገርምሽ ነገር በጣም እንትን የምንለው ነገር ጠይቀ ነው ኦን ዘ ቶፕ ኮርነር ብሎሽ የለሽም። ቶፕ ኮርነር ላይ ምንም የሆነ ፉል ኦፍ ኢንፎርሜሽን ላይ ኖሮ ይችላል። ለምሳሌ ያን እንትና አንድን እንዳልኩሽ ዲፕ ለርኒንግ ማለት የሆነ ነገር በደንብ አስተምረሽው ወይም የሆነ ሰነፍ ተማሪ ሊሆን ይችላል ይሄ ቲች ማድረግ ስለሆነ ኤአይ ወይም ደግሞ ፉል ኦፍ ኢንፎርሜሽን ላይ ኖሮ ይችላል። አክሰስ ያደርግ ከሳይቶች ፉል ኦፍ ኢንፎርሜሽን ሳይዝ ሊቀር ይችላል። ዋናው አጠቃቀማችን ላይ ነው እንደውም በጣም ማተር የሚያደርገው ማለት ነው እንጂ ኢንፎርሜሽን አይ ቲንክ አብዛኛው አሁን እና ቻትጂፒቲ እና የነ ዲፕ ለርኒንግ ምናምን ነገር የነ ዲፕሲክ ያ ሞር ኦር ለስ ብዙ ጊዜ ከሳይቶች ሰርች አድርገው የሚሰጥ ስለሆነ የተሻለ ነው ብዬ አስባለሁ። ስፔሲፊክ አይ ቲንክ አሪፍ የሚሆኑበትም እንትን ይኖራቸዋል። አይ ቲንክ እኔ አሁን እውነቱን ለመናገር ስራ ቦታ ላይ በደንብ እጠቀመዋለሁ። ኮድ ስንጽፍ ለምሳሌ ፕሮዳክቲቪቲን ይጨምራል። እውነቱን ለመናገር በፊት ላይ የሆነ ኮድ ለመጻፍ ረጅም ጊዜ የሚፈጅብኝ ከሆነ ኮንሰፕቱ አለኝ፣ ጋይድ ማድረግ ያስፈልጋል። እውነቱን ለመናገር ኮንሰፕቱ አለኝ፣ ከዛ በኋላ ያንን ኮንሰፕት ፊድ አደርገዋለሁ። ኮዱን በጣም በአጭር ታይም ጀነሬት ያደርግልኛል። ያንን ኮድ እኔ ዲበግ ማድረግ እስከቻልኩ ማስተካከል እስከቻልኩ ድረስ መጠቀም እችላለሁ ማለት ነው። በደንብ ፕሮዳክቲቭ ያደርጋል። አንድ ስራ ላይ ቅድም ናቲ ተናግሮታል፣ ዌብሳይት ምናምን የሆነ ታይም ላይ ረጅም የሚፈጅ ምናምን ሊሆን ይችላል። አሁን በጣም በአጭር ጊዜ በጣም ሶፊስቲኬትድ የሆነ ዌብሳይት ጀነሬት ማድረግ ይችላል አንድ ሰው ያን ያህል ስለ ዌብሳይት ጥልቅ እውቀት ባይኖረው እንኳን ማለት ነው። ስፔሲፊክ አሪፍ የሚሆኑበት ነገር ይለያያል። ግን በጣም እኔ ከኤአይ የሚያስፈራኝ ጀነሬቲቭ ኤአይዎች በጣም ያስፈሩኛል። የሆነች ንጽጽር ነበረች አይደል? የተዋናዩ ዊል ስሚዝ ፓስታ ሲበላ ያለ ቪዲዮ ጀነሬት የተደረገ እሱ የመጀመሪያዋና አሁን ያለውን ስታዩት ያስደነግጣል። አሁን ላይ አብዛኞቻችን ሲጀመር በኤአይ የተሰራ ቪዲዮ እና ኖርማል ቪዲዮ እንለይ እስከተወሰነ ጊዜ እኮ እንለይ ነበር። የሆነ ጣታቸው ጋር ምናምን ላግ ያደርጋሉ፣ የሆነ እቃ ሲነኩ ይገባሉ ወደዛ ውስጥ ምናምን በደንብ ሪል የሆነ የምትለያቸው ነገሮች ነበሩ። አሁን ላይ በጣም ሪያሊስቲክ ነው። አሪፍ ነገር ይኖረዋል፣ ብዙ ነገሮችን ያቀላል ምናምን፣ ግን በዛው ልክ በጣም አደጋ ይሆናል። ድምፅንም ጭምር ማስመሰል ይችላል። በደንብ ትሬን ከተደረገ ያው ኤአይ ዋና ነገሩ ትሬን በተደረገበት ልክ መስራት ይችላል። ፊድ እንዳደረግሽ ለርን ስለሆነ ቅድም እንደተባለው እና እንደው በተለይ ይሄ ጀነሬት የሚደረጉ ነገሮች እንደ ቤተክርስቲያን ደግሞ ስንመጣ ምን አይነት ጉዳት ያስከስታሉ? እንደ አንድ ክርስቲያን እንደ አንድ ኦርቶዶክሳዊ ሰው የቤተክርስቲያንን መልእክት ሁል ጊዜ እንደሚሰማ ሰው ጀነሬቲቭ ኤአይ ምን አይነት ጉዳት ሊያስከስት ይችላል እንደ ቤተክርስቲያን ስታስቡ? እሺ ኤአይ ያው አንድን ነገር ጥቅምም አለው ጉዳትም አለው አይደለ? ለምሳሌ መድኃኒትም የሆነ የጨጓራሻ ብለው ሳይድ ኢፌክት አለው። ከሳይድ ኢፌክቱ ግን የምናስቀድመው የትኛው ነው? መድኃኒትነት ነው አይደለ? እሺ ከመድኃኒትነት እንጀምርና ኤአይ ያለውን በደንብ ጥቅሙን በደንብ እኔ መጀመሪያ እንዳልኳችሁ ሞር አሁን ኤአይ ሲባል እንደ ሀገርም በቃ ይሄ እንትኑ ኮንሲኩዌንሱ በጣም ቀድመን እሱን ነው እንትን የምንለው እና አንዳንድ ነገር ደግሞ ቀድሞ ደርሶ ከሚደርስበት ጉዳት ይልቅ ይሄ ስታስበው የሚደርስበት እንትን እንዳልና ቤተክርስቲያናችን ስለዚህ ስለ ኤአይ ላይ ካልተዘጋጀች አሁንም መዘጋጀት ያስፈልጋል። ሊትራሊ በቃ በደንብ መዘጋጀት ያስፈልጋል፣ ዝግጅት ያስፈልጋል። አንድ ቴክኖሎጂ እንዴት ነው
ወደ ሃይማኖት ሲመጣ ኢንቴግሬት መሆን አይቀርም። ፈልገን ሳይሆን ሳንፈልግ መሆን አይቀርም። ግን እንዴት ኢንቴግሬትድ ይሆን ወደ ቤተክርስቲያን ስፒሪቹዋሊ? ለምሳሌ ኤአይ በጣም ከሚጠቅመው አንዱ ዘርፍ አንድ ሰው ሆፕለስ ሆኖ በቃ እንዴ ጅቡቲ ላይ ነበረ ኮንቴነር እንደዚህ ሆነ፣ መኪናዬ እንደዚህ ሆነ፣ በቃ አሁን ካሁን በኋላ ምን አለኝ በቃ ራሴን ማጥፋት ነው ሲል ኖ እንዴ ምን ነው አንተ ኢዮብ እንደዚህ ያደረገ። ለምሳሌ መጽሐፍ ኢዮብ ላይ ምዕራፍ 1 ቁጥር 21 ላይ ራቆቴንም ተፈጠርኩኝ፣ ራቆቴንም ከእናቴ ማህፀን ወጣሁ፣ ራቆቴም ወደ አንተ እመጣለሁ ይላል። ከዛ አሁን በቃ ሜም መስሪያ የሆነ ምን የሚል ቃል ነው እዛ እንደቀጠለ ዝም ብሎ መቀለጃ እስከሚሆን እግዚአብሔር ሰጠ እግዚአብሔር ነው። which is በጣም ፓወርፉል ወርድ ባይዞ በጣም ፓወርፉል ወርድ ማለት ነው። የኢዮብን ብቻ ሳይሆን የአዳም ራሱ ብንመጣ አባታችን አዳም ከገነት በተባረረ ጊዜ ያገኘው ይሄ ስለ አግኝቶ ማጣት ያንን ሰው ስለ አግኝቶ ማጣት ማውራት የሚችል ኤአይ ነው። ምንድነው እንደዚህ ጅቡቲ ላይ እንደዚህ ሆንኩኝ፣ መኪናዬ እንደዚህ ሆነ፣ ያመጣሁት ዕቃ እንደዚህ ሆነ ብለህ ለምን ትናደዳለህ እንዴ? ኢዮብ እኮ ይሄን ያክል ልጆች ነው ያጣው። ኢዮብ እኮ ይሄን ያክል ከብትና እንትኖች ነበሩት፣ እንስሳት ነበሩት። ሶ አግኝቶ ማጣት ያለው ቫልዩ ከመጽሐፍ ቅዱስ ጥቅስ እያነሳ ማለት ነው። ልክ አሁን እንዳልነው ኤአዩን አንድን ቲች የሆነ ደግሞ የኛ ቤተክርስቲያን ደግሞ ደስ የሚለው አንድ መጽሐፍ ቅዱስ ብቻ ሳይሆን አዋልድ መጽሐፍቶች ብዙ መጽሐፍቶች አሉ በደንብ ማስተማር የሚችሉ እነሱን ፊት ተደርጎ ያንን ኤአይ አንድን ሰው ከህይወት ከታደገ which is በጣም ትልቅ ነገር ማለት ነው። አሁን በጣም ብዙ ሰው በጭንቀት አንዳንዱ ራሱ የሚያጠፋ ሰው ብዛት በጣም እየጨመረ ነው። ድሮ ኢንዲያ ነበር፣ አሁን ኢትዮጵያ የሚሆን ይመስለኛል። በጣም እየበዛ ነው። የምሬ ነው የምላችሁ። ሶ እነዚህ ነገሮች አንድን ሰው በደንብ መስራት የሚችለው ሜንታሊ ፊት ከሆነ ነው። እና ሜንታሊ ፊት እንዲሆን ደግሞ እነዚህ አይነት ኤአይዎች ከቤተክርስቲያን ጋር እያነጻጸሩ ትሬን ማድረግ የሚችሉ የአባታችን የቅዱስ ዳዊትም ያው ኃጢአት ከሰራ በኋላ እንደዚህ ብሎ ተመልሶ ምናምን ልበ አምላክ ዳዊት እስከሚል ድረስ እንደዚህ አይነት ነገሮች ጀነሬት እያደረገ እንትን ማድረግ ይችላል። ሰውን መመለስ ይችላል። የሌላ ሃይማኖት ላይ ያሉ ወንድምቶች ደግሞ ጥያቄዎች ይኖራቸዋል። እንዴት ነው አብ ወልድ መንፈስ ቅዱስ ያላችሁ እንዴት ነው ሶስት ነገር እኮ ነው የምታምኑት? ኖ ያንን ነገር ማስረዳት የሚችል አብ ወልድ መንፈስ ቅዱስ ብንልም አንድ አምላክ ነው። ይሄንን ማስረዳት የሚችል ኤአይ ቀድሞ ከተሰራ ያ አድቫንቴጁ የበለጠ መጠቀም ይችላል። አድቫንቴጁ ይጎላል ከሊሚቴሽን ወይም ደግሞ ከእንትኑ ምንድነው ቅደም ይባላል። አንዳንዴ ቀድመ መገኘት ነው በጣም ማለት ወሳኝ ነገር እንጂ በጣም ብዙ የሆነ ሳይድ ኢፌክቶች ይኖሩታል ኤአይ አሁን ሲመጣ። በቃ አንድ ሰው ፈተና ላይ ሲሆን አስቡት። እኔ አሁን ሰው ያስፈልጋል። አንዳንዴ በጣም እንትን ብላም ነገር ሼር የምታደርገው ሰው ያስፈልጋል። እንደዚህ ሆንኩኝ የምትለው ከዛ ደግሞ አታምነውም። ለምን በቃ የሆነ ነገር ቢልስ ቢያወራስ ምናምን ነገር አንዳንድ ሰው ምናልባት የቅርብ ጓደኛው ነው ማያምንም። አይ ይሄንማ ለሱ አላወራውም ለማን ነው ማውራት ትጨነቃለህ። ሰው ኤአይን በደንብ ኮሚኒኬት ቻት ማድረግ ይችላል ማለት ነው። ሰው ኤአይ ደግሞ ከመጽሐፍ ቅዱስ ቤዝድ የሆነው አሁን ዝም ብሎ ስቶሪ ትሬሊንግ ከሆነ which is not like ሪያሊስቲክ ኖ ምናምን ነገር እንዴ የያዕቆብ መልእክት ያነሳልሻል። የያዕቆብ መልእክት ምዕራፍ 1 ላይ በፈተና የጸና ሰው የተባረከ ነው ይላል። እና እነዚህ እንትኖች እያነሳ የመጽሐፍ ቅዱስ ጥቅስ እያነሳ አዋልድ መጽሐፍቶቻችን ጋር ያሉት ታሪኮች እያነሳ በነገራችን ላይ የአብዛኞቻችን ችግሮች ወይም ደግሞ አብዛኞቹ ችግሮች እዚህ ዓለም ያሉት የሆነ ከመጽሐፍ ቅዱስ ውጪ አይሆንም። ወይም ደግሞ ለምሳሌ እንዴ የገዛ ወንድሜ እንደዚህ ይለኛል እስቲ እንደዚህ አለ ከመጽሐፍ ቅዱስ ሙሉን ቀጥታ ማምጣት ይችላል። እንዴ የገዛ ወንድሜ እኮ ነው እንደዚህ ያደርገኝ ለኔ በርም ቢለኛል እስቲ እንዴ ያዕቆብ የተሸጠውስ እንደዚህ በቃ ብቻ የሆነ ሁሉም ነገር እዛ አለ መጽሐፍ ቅዱስ ላይ አለና ጥቅሙ በጣም በቃ ትልቅ ነው። የሰውን ህይወት ማትረፍን ያክል ጥቅም አለው። ከዛ ደግሞ ኤአይ ተጠቅመን ብዙ ነገሮች ባለፈው የሆነ እንትን እየሞከር ነበር። በገና መደርደር የሚችል ማለት ነው። መዝሙርን ይሰማል ከዛ በገና እንዲደረድር ማለት ነው። which is እንደዚህ አይነት የሮቦቲክስ እና የኤአይ እንትን ማለት ነው። ሶ ቤተክርስቲያናችን እነዚህ ነገሮች ቶሎ ብላ የራስ የሆነ ዲፓርትመንት ኖሮት ቢዋሃድ ወደ ቤተክርስቲያናችን ጥቅሙ የጎላ ነው የሚሆነው። ከጉዳቱ በላይ ጥቅሙ የጎላ ይሆናል። ሶ እንደዛ ይመስለኛል። ያው በዛው ልክ ደግሞ የሆኑ ጉዳቶች ይኖራሉ። ምንድነው ቀደም ያስተማርነው ነገር ነው መልሶ እንትን የሚያደርግልን አይደል? እኛ ያስተማርነው ሶ ፎልስ የሆነ ሮንግ የሆነ መረጃዎች ወይም ደግሞ ኢንፎርሜሽኖች ጀነሬት ማድረግ ይችላል። አሁን በጣም ያስፈራል እኮ አንዳንዴ
በቃ ማለት የነ ዳንኤል እያየው ነበር አባታችን የዳንኤል አናብስቶቹ ጋር ሆኖ ምናምን ነገር ጀነሬት አድርገውት ማለት ነው። ፎልስ ኢንፎርሜሽን ጀነሬት ቢያደርግ እንትን ቢሉት ያው እሱ ነው ያሰ አንዳንዴ አሁን ሪያሊስቲክ የማይመስሉ ነገሮች አሉ አይደል? ፊልም ላይ ለምደናቸው በቃ የህንድ ፊልም በተለይ በቃ በጣም የተጋነነ እና የሆነ እንትን ሲነገር እዚህ ወንጌል ላይ ወይም ትምህርት ላይ ቤተክርስቲያን ላይ እንደዚህ እንትን ስንማር መጽሐፍ ቅዱስ ላይ እንደዚህ ያደርጋል ነገርና የሆነ ከሙቪው ጋር ምናምን ስላየኸው ያን ያህል ሪያሊስቲክ በቃ እንትን ስሜት ማይፈጥርልህ በደመና ተጭኖ ሲሄድ ምናምን የሚሉ ወርዶች ለምሳሌ ቶማስ ሶ እነዚህ ነገሮች ሙቪ ላይ የሆነ እንደዛ ነገር አይተናም ነገር የሆነ በቃ እንትን ማትለው ነገር ያን ያህል ፓወርፉል የሆነ ስሜት ላይፈጥርልህ ይችላል። ሰው ኤአይም እንደዛ ጀነሬት ማስደረግ ይችላል። ማንም ሰው መጥቶ በቃ የሐሰት የሆኑ መረጃዎች ፊልም ራሱ እኮ አለ እኮ አለ የእመቤታችን በአኒሜሽን እና የሚሰሩት አለ which is በጣም የሰውን እንትን ማይንድሴት ወይ ሜንታሊቲ መቀየር የሚችሉ ማለት ነው which is በሮንግ ወይ ማለት ነው። ሶ ኤአይ ባይመጣም በእንደዚህ መልኩ ሰው ኦልሬዲ የጀመረው የሞከረው ነገር ነው የሃይማኖት እንትን ነገር ለመጥለፍ ማለት ነው። እና አሁን ግን በደንብ ቀድመን ተገኝተን እኔ የምሬን ነው የምላችሁ በቃ እንትን ያስፈልጋል እንደ ቤተ ክህነት መዘጋጀት ያስፈልጋል። ማህበረ ቅዱሳንም ይሁን ሆነ ቤተ ክህነት እንደዚህ ኤአይ ላይ ምን ልስራ አይ ቲንክ እየሰሩበትም ሊሆን ይችላል። ግን ምን ልስራ ምን አንድ የራሱን የቻለ ዲፓርትመንት የሚያስፈልገው ይመስለኛል አሁን ቴክኖሎጂ እና ኤአይ ላይ ማለት ነው። እሺ እንግዲህ እንደተባለው የኤአይ በጣም ብዙ ጥቅሞች አሉት። እንደውም ከመጽሐፍ ቅዱስ ጋር ከአንድ ክፍል ጋር እንደው ሪሌት ብናደርገው እንኳን እግዚአብሔር ሊያስተላልፍ የፈለገውን መልእክት በምንም ነገር ሊያስተላልፍ ይችላል። አንደኛዋ የበለዓም አህያ ነች አይደለ? ከአህያ እንግዲህ ማን ደህና ነገር ሊጠብቅ ይችላል? ደህና ነገር ሲባል በመነገር ደረጃ የሚጠብቅ ሰው ላይኖር ይችላል። ምናልባት የዘመናችን በለዓም ሊሆን ይችላል። ያይን በደንብ ከተጠቀምንበት ጋይድ ሊያደርገን ይችላል። ግን ያው ስቲል እንደዚህ አይነት ነገሮች እስከ ንስሐ አባት ድረስ ማድረሻ ይሆናሉ። ከዛ ንስሐ አባቶቻችን ጋር በደንብ ሪል የሆነ ኢንተራክሽን ያስፈልገናል። ከዛ በኋላ ወደ ቅዱስ ቁርባኑ መቀበል ምናምን የኛ ፋንታ ይሆናል። እስከዛ ግን ማድረሻ መንገዶቻችን ሊሆኑ ይችላሉ። የትኛውንም አይነት መንገዶች እንጠቀም እንችላለን። በደንብም ጥሩ ጥቅሞች አሉት። ስፔሻሊ ቅድም ናቲ እንደተናገረው ቴክ ላይ ያሉ ነገሮችን ተጠቅመን አስተዳደራዊ ነገሮች ሊሆኑ ይችላሉ በደንብ ማዘመን እንችላለን። አሁን ላይ ችግር የሚሆኑብን ነገሮችን መፍታት እንችላለን። ኢቨን እንደ ሰንበት ትምህርት ቤት እንደውም የሆነች ሰዓት አንስተናት ነበር እኮ አይደል? እኛ ጋር ዳታቤዝ ኢምፕሊመንት ሲደረግ የአባላቶችን መረጃ ምናምን አሁን ቀለል ብሏል። የሆነ አባል መረጃ ቢፈልግ ዳታቤዝ ላይ ሬጅስተር ተደርጓል፣ ብዙ መረጃዎቹ ይገኛሉ። በፊት ላይ ወረቀት ምናምን ሲሆን ግን በጣም አድካሚ ነው። እዛ ኤአይ ደግሞ ሲሆን አስባችሁታል? በደንብ ትሬን ሲደረግ ባሉት ዳታዎች አሁን በአመት ምን ያህል ተማሪዎችን ብቁ አድርገናል፣ ምን አይነት ሰዎች አሉ፣ ዳታ በደንብ አናሊሲስ ሰርቶ ይሰጠናል ማለት ነው። እና በእንደዚህ አይነት መልኩ ወደኛ አስገብተን መጠቀም እንችላለን። በደንብ ጥሩ ነገር ነው የተነሳው። ልክ ነው። ግን አሁንም ይሄንን የሚያዩ ሰዎች ዞሮ ላይ ሁሉም ሰው ፉል ያልተቀበለውን ጥቅሙን ቢያስብም ግን ይላል ዞሮ እና አሁን ለምሳሌ ፐርሰናሊ እንኳን እኔ ሰነፍ ያደርገኛል አንዳንዴ ማለት አይቻልም። ስራ ማቅለል ነው አይደለ ትልቁ እንትኑ። ከዛ የምናገኘው ፕሮዳክቲቭ ከማድረጉ በላይ ስራህን ያቀልልሃል። ታይም ባውንደሪ ምናምን ያለበት ስራ እንኳን ካለ ቶሎ መድረስ ትችላለህ። ለዛ ግን አሁን ወደ ምን ሄደ ብዙ ነገሮቻችን ወደዛ ላይ ማድረግ የመጀመሪያ ሶርሳችን እሱ ሆነና ደግሞ እሱን በጣም ለርንስ እንዲያደርግ ተደርጎ ስለተሰራ አንተ ከምታስበው ከምትጠይቀው በላይ እንደውም ቆንጆ አድርጎ ይሰጥሃል። ስለዚህ ድሮ አንድ እንኳን ጥቂት አሳይመንት ለመስራት ሪፈር የምታደርጋቸውን መጽሐፍት ቁጭ ብለህ የምታነብበትን የምታሰላስልበትን ለመጽሐፍ የምታጠፋውን ጊዜ ራሱ ጨርሶ ይሰጣል። አሁን እኔ በቅርቡ አሳይመንት ሰርቶ ፓወርፖይንት አዘጋጅቶ አንድ ትልቅ መጽሐፍት ስትሆን ነበር። እሱን ሰመራይዝ አድርጎ ምናምን ሰጠኝና በሰዓታት ውስጥ ይህን ነገር ትሰራለህ፣ እሷን አስተካክለ በቃ መቅረብ ነው። ከዛ ይህን እንደ አንድ ክርስቲያን ደግሞ እናስበው። መልፋት አለብህ፣ ፍሬህን ማግኘት መቻል አለብህ። የሆነ አውትካም ለማግኘት ትግሎች ይኖሩታል። እሱን ማለፍ መቻል አለብህ እና
ይሄ ሾርት ከት አይደለም ወይ? የሆነ በአቋራጭ ልፍ ብለን እያለፍናት አይደለም ወይ? አሁን እንደውም እየተለመደ በትልቅ የትምህርት ተቋማት ውስጥም እንዲሰራበት እንዲቀበሉት ፍቃድም እያገኘ ነው እንጂ ድሮ በኤአይ የተሰራ ምናምን ኤአይ ዲቴክተር ምናምን እንዲደረግበት እና አሳይመንቶች በኤአይ ነው የሰራችሁት ና እንዴት እንስራ ታዲያ አይነት እየሆነ አሁን ግን ቢያንስ አሰላስሉት ይግባችሁ ምናምን እንጂ እየተባለ እየተፈቀደም ነው። አሁንም ግን እንዴት ነው ስንፍ አያደርግም? እንዳንድ ክርስቲያን መልፋት ያለብንን ጥረት ግረት የሚያስፈልገውን ተራራ መሄድ ካለበት መጨረሻውን ለማግኘት እንደዛ መሆን የለበትም ወይ? አጭር መንገድ እያስተማረን አይደለም ወይ? የስ በነገራችን ላይ እሱም ነው አይ ቲንክ የሰውን ዲማንድ የሆነ ባጭሩ የሆነ ነገር ማወቅ ይፈልጋል አይደል? አብዛኛው በተለይ አሁን አንድ ሰው ወይም ደግሞ ለምሳሌ ገና ወደ ሃይማኖት ወይም ደግሞ ወደ ኦርቶዶክስ መምጣት የፈለገ ሰው መጽሐፍቶች ብትሰጪው 2-3 መጽሐፍቶች ብትሰጪው ማንበብ አይፈልግም ወይም ደግሞ ሁሉ ማንበብ አይፈልግም። አሁን ቅድም ያልኩሽ አይነት ኤአይዎች ካሉ ግን እነዚህ ነገሮች ሰምራይዝ አድርገው አምስት ሰው አይማድ ምስጥራት ምንድን ነው የሚሉት በቃ ባጭሩ ለማስረዳት ለምሳሌ አንድ ሰው ረጅም መንገድ መሄድ አይፈልግም። አሁን ኤአይ ስንጠቀም እነዚህ የቱሎች የኤአይ ቱሎች እና ቻትጂፒቲ ምናምን ስንጠቀም ለአሳይመንትም ከዛ ደግሞ መንፈሳዊ ህይወታችን ላይ ስንጠቀም ማለት ነው። ለምሳሌ አንድ ሰው በደንብ ሲገባው በደንብ ማወቅ ይፈልጋል። በደንብ ማንበብ መመራመር ምናምን ነገር ይፈልጋል አይደለ? አንዳንዱ ደግሞ ምን ይፈልጋል? በትንሽ በቀላሉ ሰምራይዝድ ሆኖ ኦኬ ሀሳቡ ምንድን ነው? ብዙ ጊዜ እንደውም እኔ የሚያጋጥመኝ እንደዛ ነው። በቃ እንትኑን ንገረኝ፣ በቃ ፍሬ ሀሳቡን እንትኑን ንገረኝ እና የሚል ነው የሚበዛው። እና ለእንደነዚህ አይነት ሰዎች ይሄ ቶሎ ብዙ ኢፈርት ማንበብ ማይፈልግ ሰው አጋጥሟቸው ያውቁ? ማንበብ አልወድም ይላል። በቃ ካልወደደ ምንም ቢወድ ጥሩ ነው፣ ቢያነብ ጥሩ ነው። ግን ማንበብ ካልወደደ ስለዚህ ባጭሩ እንዲገባው ማድረግ አንዱ ቱል ኤአይ ነው፣ አንዱ መንገድ። ቅድም እንዳልሽው ግን የሆነ ነገር ፍለጋ ብዙ ነገር ማወቅ ስላለ በተለይ አሁን የሆነ ነገር ላይ ሪሰርች ስንሰራ እሷን ስንፈልግ ብዙ ነገር እናውቃለን። ሪሰርች ለምሳሌ ንብ እርባታ ላይ የተወሰነ መጀመሪያ ትንሽ ነገር ነበር ለመስራት ያሰብኩት። ከዛ ሪሰርች ሳደርግ በጣም ብዙ ንቦች ከኛ የሚፈልጉት ነገር ላይ ካለ ብዬ በጣም እያሰፋው ብዙ ሪሰርቾች ፔፐሮች እያነበብኩኝ ፐብሊሽ የተደረጉ ፔፐሮች ምናምን ነገር ናውሌጅን በጣም እያሰፋው መጣሁ። ምናልባት የዛኔ ኤአይ ጠይቅ ቢሆን ሰምራይዝ የሆነች ትንሽ ነገር ይሰጠኛል። በቃ እዛ ላይ ባውንድድ ሁኜ ልቀር ይችል ይሆን ነበር። ኤአይ አጠቃቀማችን ደግሞ ልክ ድሮ ምንድነው አረቄ መጥቶ ብዙ ሰው ሰከረ ተባለ። ከዛ መለኪያውንም ረሳችኋት። ያው አጠቃቀሙ በመለኪያ አጠቃቀማችን ነው በጣም ማተር የሚያደርገው። ማለት ማርያማዊት ለምን ፐርፐዝ ነው ይሄን ነገር እየተጠቀምችበት ያለችው? ፎር ናውሌጅ ፐርፐዝ ነው። ስለዚህ ብዙ መጽሐፍቶች አሉ እነሱን ሪፈር ማድረግ ማለት ነው እንጂ ሰው በጣም ሰነፍ እየሆነ እየመጣ ነው በባህሪ። ኢቭን በጣም ስልቾች፣ ሰነፎች፣ ሌክዠሪ ነገሮች ወደዛ ነው አይደል የሚወጡት። ስንፍናን ነው እየጋበዙ የሚመጡት። አንድ ጓደኛዬ ባለፈው ቤት ወስዶ ነበር ሙሉ ፉሊ እንትን ነው ቮይስ ሪኮግኒሽን ነው ምናምን ነገር ተርን ኦን ቲቪ ይላል፣ ቲቪ ይበራል ምናምን። ይሄ ስማርት ሃውስ ማለት ነው፣ ስማርት ነው ቤቱ ምናምን ነገር። ኤቭሪቲንግ በቮይስ ነው ኮንትሮል የሚያደርገው። በቃ ሲምፕል ስዊች መንካት አይጠበቅብንም ምናምን ነገር። ኩክ ለማድረግም አውቶማቲካሊ እንደዛ ናቸው ውጭ ሀገር። ስንፍናው በደንብ እየመጣ መጥቷል። እና ይህን ምን ላይ መሰራት አለበት? ልጆች ላይ ብዬ ነው ማምነው። ልጆች ላይ በደንብ መሰራት አለበት፣ እንዴት መጠቀም እንዳለባቸው ማለት ነው። ኮንሲኩዌንሱን ማሳየት፣ ችግሮችን ማሳየት። ወላጆች ጋር በደንብ ዲስከስ አደርጋለሁ ብዙ ጊዜ። እንትን ካለቀ በኋላ ዲስከስ አደርጋለሁ። ብር ማስለመድ አይፈልጉም። አብዛኛው ወላጅ ደግሞ ቲቪ የለም ቤታችን ለኛል። እኔ በጣም የሚገርመኝ ነገር ቲቪ ሁላ የለም ቤታችን ላይ። ቲቪ ላይ እንዲያሳልፉ አይፈልጉም። እኛ ጋር መጥቶ ሮቦቲክስ የሚማሩ ልጆች ማለት ነው። ምንድነው ትምህርታችን አሳይመንት ሰጥቷቸው ከኤአይ የሰሩ አይተን በቃ ደነገጥናሉ። በቃ ማለት ልጆች ናቸው ላይ ገና 8ኛ 9ኛ ክፍል ማለት ነው። which is ከኤአይ የሆነ በዩኒቨርሲቲ ደረጃ ሲሆን እስኪ ምናምን ያለሽ በዛ ደረጃ ግን which is በጣም ከባድ ነው። በኔ እድሜም አሁን በኔ ጊዜ አሁን ትዝ የሚለኝ ባዮሎጂ ምናምን ስንሰጥ ጤና ጣቢያ ሂደሽ ዶክተሩን አናግር እንደዚህ አይነት ያን ሀስል ራሱ የራሱን የሆነ የላይፍ ቻሌንጅ ነው። ቅድም እንዳልኳችሁ ነው የዓለማችን ነገር በጣም እየተቀየረ እየመጣ ነው። ቅድም ድሮ በቀላሉ የምናገኘው አርሰን የምናገኘው አሁን ማዳበሪያ ተደርጎ 2-3 ያለሳልሰ ምናምን ነገር ነው አይደለ? ዘራ እንትን ራስ ለማግኘት
በቃ ማለት እንደ ድሮ ይሄን ማለት በቀላሉ እንትን እየሆነ እየመጣ ነው። አሁን ልጆች ዝም ብሎ ሲምፕሊ በቃ ቀላል ነገር እያማረን እየመጣ ነው። በስ ሲምፕሊ ጌም የምናደርግበት ማለት ነው። እና አጠቃቀማችን የኤአይ ይወስነዋል ማለት አርቲፊሻል ኢንተለጀንስ በምን መልኩ ህይወታችን ላይ ተጽዕኖ ያደርግ፣ በምን መልኩ ልጆቻችን ላይ ተጽዕኖ ያደርግ፣ ቤተሰቦቻችን ላይ እንዴት ተጽዕኖ ያደርግ እንጂ እንዳልኩሽ መግባቱ አይቀርም። አጠቃቀማችን ግን በመለኪያ በኩል ቢሆን አሪፍ ነው። በጠርሙዝ ባይሆን ታውቃለህ ብዬ አሰብኩት። ይሄ እንትን አርጊመንታቲቭ መሆን ይችላል። ታውቃለህ የሆነ ሰው የሆነ ፖይንት ይዞ ዲቤት እያደረግን መወራት ይችላል። ግን አንድ ሊታሰብ የሚገባው ጉዳይ ትጋት በጣም ትክክለኛ ሀሳብ ነው። ደግሞ ሊያውም እንደ ኦርቶዶክሳዊ እምነት ተከታይ ትጋት ግድ ነው። በአንድ በኩል በዛኛው ሳይድ ደግሞ የምታስበው እንዳለው የሆነ ሰው እኮ ማንበብ አይፈልግም፣ ማንበብ ይደብረዋል። ለሱኛው ሰው ደግሞ ማቅለል ነው። ልክ ያንን ባላረክ ቁጥር ይሄኛው ማንበብ የማይፈልገው ሰው እንደተውከው ቁጥር ይሄኛውን ነገር ማድረግ ደግሞ ይሄን ሰው እየጠቀምከው ነው ማለት ነው። ስለዚህ ሁሉንም ነገር አመቻችተሽ እንዲጣጣም አድርገሽ ማስኬዱ አሪፍ ነው በሚለው ብንይዘው አሪፍ ነው አለ ለማሳ ግን በጣም ሃይሊ ሱፐርቪዥን ያስፈልጋል። በጣም ሃይ ሱፐርቪዥን። አሁን እኔም ታያኒ ተማሪዎች ትንሾቹ ግሬድ 3 ተማሪዎች ኤአይ ሰርተው ይመጣሉ። አሳይመንታቸውን ኢቨን ጀነሬትድ የሆነ ፕሬዘንት እንዲያደርጉ እንጠይቃለን እና በፍላሽ ቤተሰቦቻቸው አግዟቸው ኤአይ ጀነሬትድ የሆነ ቪዲዮ ይዘው መጥተው ምናምን ያሳዩናል። እኔ ከእነሱ መማረው ሊትራሊ እንዴት ምናምን ትላለህ እና አሁን ይሄን ልጅ የሆነ 50 ምናምን ፔጅ የሆነ ስቶሪ ቡክ አምጥተህ ሪዲንግ ስኪሉን ለማሻሻል አንብብ ልትለው አትችልም። አሁን እሱ ነው እንደዚህ አይነት ነገሮችን አሁን ቲቪ አልከፍትም የሚሉ ፓረንቶች አሉ፣ እኛም ጋር አለና ከዛ ቲቪ ማትከፍትለት ያው እንዲያነብ ወይም ነገር እንዲያሰላስል ኢማጂን እንዲያደርግ ምናምን ነው። እዚህ ጋር ደግሞ እንዳያስብ የሚያደርጉ ነገሮች እጁ ላይ ያሉለት እና ከዚህ አንጻር ነው የምልህ እንደ ክርስቲያን የሚያልኩት እሱ ነው ትጋቱ በጣም ስለሚያስፈልግ። ስለዚህ እስቲ ቢያንስ በዚህ እንጠቅልለው እንደ አንድ ክርስቲያን። እሺ አሁን የኤአይ ቱሎችን ስንጠቀም ራሱ ኤአይ ነው እንዴት እንጠቀመው ታዲያ? ይሆነ በዚህ እንዲሆነን ልንለው መለኪያው ብናል መለኪያው እስቲ ያብራራል። ያው እኛ እንደ ኦርቶዶክስ ምንድነው የመጨረሻ ግባችን መንግስተ ሰማያት ክነት መንግስተ ሰማያት ለመውረስ ነው አይደል? ከዛ ምንድነው ምድር ላይ ያለን ደግሞ መጨረሻ ላይ ስጋ ወደሙ መቀበል ነው። ከስጋ ወደሙ በፊት ምን አለ? ንስሐ መግባት። ለዚህ አብዛኛው ለምሳሌ አሁን እንዳልኩሽ ለንስሐ እንድንገባ የሚያበረታቱ የሚገባ አሁን ብዙ ጊዜ ንስሐ ለመግባት ራሱ ሁላችን ግን እኮ እንደዚህ ምናምን ነገር እስኪ የሆነ የምንጠብቀው ጊዜዎች አለ አይደለ? እነዚህ ነገሮች በዋናነት ፋይናል ዴስቲኔሽናችን ቅዱስ ስጋውና ደግሞ መቀበል ስለሆነ ለዛ ፑሽ የሚያደርጉን ኤአይ ቱሎች መሰራት አለባቸው ብዬ አምናለሁ። ገና መሰራት አለባቸው። እንደ የእኛን ኦርቶዶክስ ተዋሕዶ ቤተክርስቲያን የሚወክል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካልቸር ያለው ኤአይ ቱል መሰራት አለበት ብዬ አምናለሁ። አሁን ላይ ዓለማዊ ላይ በተለያየ መንገድ መጠቀም እንችላለን። ለምሳሌ እነ ቻትጂፒቲም ዲፕሲክን ብትጠይቂው የፕሮቴስታንትም የምንም አይነት መልስ ሊሰጥ ይችላል። የኛ ሃይማኖት ማይወክል ሪስፖንሶች ማለት ነው። ሶ አይ ቢሊቭ እንደዚህ አይነት ነገሮች መሰራት አለባቸው። የተወሰነ ለመሞከር በእኛ ድርጅትም እያሰብን ነው በሆነ ያክል እንትን ግን ስቲል ክህነት ላይ ያለ ወይም ደግሞ በደንብ ኦፊሻሊ ከቤተክርስቲያኗ ጋር በደንብ አድርጎ ቢሰራ የበለጠ እንትን ኖሯል ብዬ አምናለሁ። እና እነዚህ ቱሎች ለአንድ ኦርቶዶክስ መሰራት አለባቸው። መስጠቢ ቅድም ያልኩሽ በቃ ቶሎ ብለን ወደዚህ አክሽን መግባት አለብን። ዓለማዊ ላይ ያው አጠቃቀማችን እንደ ሰው ፍላጎት ይወሰናል። we are matured ነን በእኛ ሌቨል። ለምሳሌ ሮቦቲክስ ማር ከምን አንጻር ነው እየተማርክ ያለው? ለእውቀት ከሆነ ያው በደንብ ብዙ ነገር ሰርች አደርጋለሁ። ኤአይ ደግሞ እንደ አንድ አጋዥ ይጠቀምበታለሁ። ለግሬድ ከሆነ ደግሞ ኤአይ እንደ የሆነ ማሳለፊያ መንገድ ሊጠቀምበት ይችላል ማለት ነው። እና we are matured ግን ሞር ደግሞ ልጆች ላይ ቢዳብር የኤአይ ወይም ደግሞ ድሮ ሶሻል ሚዲያ ነበር አይደል? ሶሻል ሚዲያ ላይ እንዴ የሚያክል ጊዜ ያሳለፋችሁ ምናምን። አሁን ምንድነው የሚመጣው? ኤአይ መጥፎ ነገር ሊያወራ ይችላል። ራስሽን እንድታጠፊ የሚያደርግ ነገር ምናምን ነገር ፍልስፍናዎች ምናምን ነገር እንዴ እንደው ሲጀመር አንተ ተፈጠርኩ ምናምን ነገር ሁለት እግር አለ ሁለት እጅ ምናምን ነገር ለሰው ለማሟላት ነው ምናምን ነገር
ባለፈው አያት እንደዚህ አለ ከዛ ለዛ ተገዝቶ ለአንተ ሳይገዛ ቀረ የሆነ ኤአይውን የሚሰጥሽ ኮንቨርሴሽኖች አንዳንዴ ከባድ ሊሆን ይችላል ሜቢ ካለው እንትን ውጪ ከሆነ ማለት ነው ከተሰራበት አገልግሎት ውጪ ከሄደ ማለት ነው እና ሌላ አይደለም ቲች የተደረገ ነገር ነው አንድ ልጅ ለምሳሌ አምጥተሽው ወይም ደግሞ አንድ ሰው አምጥተሽው ስለ አንድ ሃይማኖት የተለያየ ስለ ሁለት ሃይማኖት የተለያየ ሐሳብ ሊነግርሽ ይችላል ወይ ኦርቶዶክስ ተዋህዶ ትክክለኛ ናት እንደዚህ ናት ይችላል አንድ ደግሞ ምንድነው ማለት ስለ ኦርቶዶክስ ተዋህዶ በደንብ ግንዛቤ ከሌለው ትክክለኛ ያልሆነ ነገር ሊነግርሽ ይችላል ሶ ቲች የተደረገ ነገር ነው ኤአይም እና ያን ቲች የተደረገው ነገር በትክክል ኦፕሬት ካላደረገ የሚሰጠው ሪስፖንስ ትክክል ላይሆን ይችላል ጥሩ እንዳይሆን ይችላል ሶ ኤአይ እንደኛ አጠቃቀም እንደ ኦርቶዶክስ ተዋህዶ ቤተክርስቲያን ኤአይ ቱሎች መሰራት አለባቸው በጣም በአስቸኳይ እሱም ማንም ሰው አይደለም ያው መሰራት አለባቸው ስንል እኛ ያንግስተርስ ነው ማንም እንትን የሚለው ነገር አይደለም በደንብ ኢንቮልቭ ማድረግ አለብን መሰራት አለበት ብዬ አምናለሁ ዓለማዊ ላይ ደግሞ እንደ አጠቃቀማችን ማቹሪቲ ይሄ ኃላፊነት ተሰምቶን በምን ለምን አገልግሎት እናውለው ለምን አገልግሎት እንጠቀመው የሚለው ነገር በደንብ መታሰብ አለበት ብዬ አምናለሁ እሳትና ውሃ ቀርቦልሃል ወደ መረጥከው ስለድ ነው አይደል ስቲል ኤአይ ብዙ ነገሮች ቢኖሩትም አብዛኛው ነገር የሚወርቀው ሰው ጋር ነው ባይዛዊ ሰው ጥሩንም ነገር መጥፎ ማድረግ ይችላል አይደል ይሄ ብዙ ጊዜ የሚነሳ የቢላ ምሳሌ ሰው ከፈለገ ከትፎ አብስሎ ይበላበታል ሰው ከፈለገ ደግሞ ራሱን ቢላ ሰው ወቅቶ ይገልበታል ስለዚህ ኤአይንም እንደዛው ነው እኛ እንዳጠቃቀማችን ጥሩ ማድረግም እንችላለን መጥፎ ማድረግም እንችላለን ናቲ እንዳለው ነገሮች እንደው አይ ይቅርብን ብለን እንኳን ብንናገር ደርሰንበታል ጊዜው ላይ የኤአይ ምናምን በተወሰኑ ዓመታቶች ደግሞ አሁን ካለው በበለጠ ሆኖ ይመጣል ስለዚህ የሚያስፈልገን ቀድሞ መገኘት ነው ኤአይውን እኛ ባሰብነው ነገር ትሬን ማድረግ ያስፈልጋል ምክንያቱም እንደተባለው አንዳንድ አውትካሞች ይሄ ፕሪዲክት የሚያደርጋቸው ወይ ደግሞ ሰጀስት የሚያደርጋቸው ነገሮች እኛ ኮንትሮል ከምናደርጋቸው ውጭ ሊሆኑ ስለሚችሉ ማለት ነው ስለዚህ ቀድመን እኛ ግን ትሬን ማድረግ ከቻልን በጣም የሚገራርሙ ቴክኖሎጂዎች እኮ አሉ አይደል ስፔሻሊ ስልክ ላይ አሁን ለምሳሌ መጽሐፍ ቅዱስ በኪወርድ ብቻ ሰርች አድርገሽ በፊት ላይ ሙሉ መጽሐፍ ቅዱሱን እንትን ከምታይ አሁን ላይ በኪወርድ ብቻ ሰርች አድርገሽ ታገኛለሽ ከዛ ደግሞ ከስር ማጣቀሻዎች ምናምን ያመጣልሻል እነዚህ አይነት ነገሮች ግን እየተሰሩ ያሉት እኛ ቤተ እምነት ጋር ሳይሆን ሌሎች ቤተ እምነቶች ጋር ነው የምናገኛቸው ኢንፎርሜሽኖች ያን ያህል ትረስቶርዚ አይደሉም ማለት ነው ኤአይም ሲሆን አብዛኛው ሊደርሺፕ ላይ ያሉት ሌላ ቤተ እምነት ከሆነ ያን ያህል ላንተማመንበት እንችላለን ቀድመን ተገኝተን እነዛን ነገሮች ትሬን ማድረግ በደንብ ኮንትሮል ቫሪያብል እየሰጡ በደንብ ማለማመድ ያስፈልጋል ልጆችም እንዲያውቁት ማድረግ ቅድም አማኒ እንደተናገረው እንደ አንድ ኦርቶዶክሳዊ ሰው ትጋት ያስፈልጋል ባይዘው መጽሐፍቶችን ስናነብ ከመጽሐፍቱ የምንወርሰው ነገሮች ሁሉ አለ ይሄ ገጽ መሆኑ በራሱ ወረቀት መሆኑ ብራና ሲሆን አሉት ልዩነቶች ስልክ ሲሆንና ምናምን እንደው ንባቡ ብቻ አይደለም እነዛ እንኳን መሆናቸው ስፒሪቹዋል ኢንተራክሽን ይኖረዋል እና ልጆች በተለይ አዲስ የሚመጡት ልጆች ወደንም ጠላንም በዚህ ሰርክል ውስጥ ነው የሚያድጉት ግን እንዴት መጠቀም እንዳለባቸው በደንብ ማስተማር ያስፈልጋል ያኔ በቃ ዘመኑ ነው እንደተባለ በደንብ የዋጁ ልጆችን ማግኘት እንችላለን ማለት ነው እንደመጠቅለያ ናቲ እንደ ሮቦክስ ከዚህ በኋላ የሚኖራችሁ ቪዥን ምንድነው ምንም ታስባላችሁ እሱን ነገር እስኪ ንገረን እንደ ሮቦክስ እንዳልኩ ቴክኖሎጂ ላይ ነው የምንሰራው ወጣቶች ላይም ህፃናቶች ላይም በአለማዊ ስራ ላይ ያው የተለያዩ ኢንዱስትሪያል ሮቦቶች ቢልድ የማድረግ ሀሳብ ነው ያለን ስፒሪቹዋሊ ደግሞ ሃይማኖታዊ መንፈሳዊ እንትን ላይ ደግሞ እንደነገርኩ አንዳንድ እንትኖች እየሞከርን እንገኛለን አንዱ ይሄ በገና ራሱ መደርደር የሚችል ለምሳሌ አንዱን ሰው ከቤቱ ርቆ ሄዶ መማር ማለት የማይመቸው ቢሆን ቤቱ ላይ ሆኖ በገናን መማር የሚችልበት ሜካኒዝም አለው ዜማውን እየሰማ የጣቶች እንቅስቃሴ እንዴት እንደሚሆን የሚያስተምር ሜካኒዝም አለው እና አሁን ያልኳቸው አይነት ኤአይዎች የመስራት ሀሳብ አለን እንደውም ይህንን እንትን አይተው ተመልካቾች መጥተው ከኛ ጋር መስራት የሚችሉ እዚህ ላይ ኢንተረስት ያላቸው ዲያቆንም ሊሆን ይችላል አማኝም ሊሆን ይችላል መጥተው መስራት የሚችል ሰው በራችን ክፍት ነው ማለት ነው ታሪክ በዛው እንደው አብዛኛው ኦዲየንሳችን
ተማሪዎች ይበዙበታል። ተማሪዎች ሲባል ካምፓስ ላይ ያሉ ምናምን ይበዙበታል እና በዚያው አጋጣሚ ለብሬክም ሲመጡ ኦር ደግሞ ኢንተረስቱ ያላቸው በጣም በሚገርማችሁ ሁኔታ አብዛኞቹ አሁን እንኳን ወደ ካምፓስ የሄዱ ተማሪዎች ኢንተረስታቸው ቴክ ላይ ነው። ፊውቸሩ እሱ ስለሆነ ማለት ነው እና ቢፈልጉ መማር ስለ ኤአይ ኦር ስለ ሮቦቲክስ ላይ መማር ቢፈልጉ አንተ እንዳልከውም ከእናንተ ጋር አንድ ላይ መስራት የሚፈልጉ ሰዎች ቢኖሩ እናንተን በምን መልኩ ማግኘት ይችላሉ? ቢሮችን ቦሌ ቦራ ልጆች መዝናኛ ማዕከል ላይ ነው የምንገኘው። ቦራ ኪድስ ሞሉ ላይ አንደኛ ፍሎር ላይ እንገኛለን 109 ወይም ደግሞ በስልክም በ0972 086868 ደውለው ማግኘት ይችላሉ ማለት ነው። በተለይ አሁን ክፍለ ሀገር የሚሆን ሩቅ ቦታ ላይ ያሉ እንደዚህ አይነት ጥሩ የሆነ ሀሳብ ያላቸው ሰዎች በጠራው ስልክ ማውራት ኮሚኒኬት ማድረግ እንችላለን። ከዛ ያው ሌሎች በሶሻል ሚዲያም ቴሌግራምም እንዲሁም ቲክቶክ ላይ እንደውም ቲክቶክ ላይ ወደ 66,000 ፎሎወር አለን። በደንብ ቪዲዮዎችን እና ኤዱኬሽናል የሆነ ነገር ሼር እናደርግላቸዋለን እና እዛ ላይ ፎሎ ቢያደርጉን ሙሉ መረጃ ያገኛሉ ማለት ነው። በጣም አሪፍ ናቲ። እንግዲህ ያው እንዲህ እያልን ወደ ማጠቃለሉ ደርሰናል እና ቀረ የምትለው ነገር ካለ ቀረ የምለው ነገር የለም። እግዚአብሔር ያክብርልኝ አክብራችሁ ስለጠራችሁ። እኛም እጅግ በጣም እናመሰግናለን። ጥሩ ኮንቨርሴሽኖችን ያደረግነው ጥሩ እውቀቶችን ነው። ኖት ይዘን መቀመጥ ነበረባቸው። ያው እኛ ፖድካስት ላይ የሚመጡ ሰዎች በቀጣይ ድጋሚ መጋበዛችን አይቀርም እና ያው ሮቦክስ ድርጅታችሁ ከፍ ያለ አሁን ካለበት ደግሞ አንድ ስቴፕ የሆነ ቦታ ላይ ደርሶ እንደምንገናኝ ተስፋ እናደርጋለን። ለእኛም ለተቋምቲው የሆነ ገጸ በረከት ይዞ እንድንመጣ ተስፋ እናደርጋለን እና እጅግ በጣም ነው የምናመሰግነው። ሀሳባችሁን እንድታስፈጽሙ እግዚአብሔር ይርዳችሁ ማለት እንፈልጋለን። ተመልካቾቻችን የዛሬ ቆይታችን ይህን ይመስል ነበረ። ሰብስክራይብ ሳታደርጉ የምታዩ ተመልካቾች እንዳላችሁ ይሰማናል እና ሰብስክራይብ በማድረግ ሀሳብና አስተያየታችሁንም በመስጠት ቀጣይ በአዲስ እንግዳ እስከምንገናኝ ድረስ ሰላም ቆዩ።